ኢንስፔክሽን፣ ፐርከሽን፣ ፓልፔሽን፣ ኦስከልቴሽን። እሱ ስጋ ነው ብንል አርቱ ነፍሱ ነው ማለት እንችላለን። ህክምና ጥበብ ነው ሳይንስ ነው ታምናለህ? የትኛው ነው? ጥናቶች የሚያሳዩት ግጥም በዘር ይወራረሳል ማለት እንችላለን። the first private theater company in Ethiopia የመጀመሪያው ፕራይቬት ቲያትር ካምፓኒ መሰረቱ አቅርቧል። ግን በወቅቱ ፈርቀዳጅ ሆነው የመጀመሪያው ረጅሙ ቲያትር የሳቸው ነው። ህግና ፖሊሲ። እኔም ያው እንዳልኩ እህት ያለች እህቴ ሆላንድ በጣም የታወቀች ሾርት ስቶሪ ቴለር ናት። የሚገርም ግጥም፣ ረጅም ግጥም፣ እሱን ግጥም አቀረብኩኝና በጣም ሰው በቃ እንዴት ብዬ ልንገር፣ በጣም ሰውን ያስለቀሰ ያስደሰተ ግጥም ነውና እዚህ ምናልባት ከአያትህ ጀምሮ ምናልባት ታሪክ ስለማያውቀው ነው እንጂ ቅም አያትህም ጋር የሆነ ግንኙነት ሊኖር ይችላል። ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ሰነበታችሁ? መነጽር ፖድካስት ተጀምሯል። በመነጽር ፖድካስታችን ጥበብ ለኔ፣ ጥበብ ላንተ፣ ጥበብ ላንቺ፣ ጥበብ ለቤተሰባችን፣ ጥበብ ለማህበረሰብ፣ ጥበብ ለሀገራችን፣ ጥበብ ለዓለም መሻሻል የሚያደርገውን አስተዋጽኦ በተለያዩ የኪነ ጥበብ፣ የሥነ ጥበብ፣ የዕደ ጥበብ፣ የኪነ ህንፃ ባለሙያዎችን እየጋበዝን የምንጨዋወትበት ፕሮግራም ነው። አብራችሁን ቆዩ። የዛሬ እንግዳዬ ግጥም ከውስጡ የሚወጣ በሙያው ደግሞ የተከበሩ የውስጥ ደዌ ስፔሻሊስት ናቸው። አያታቸው በኢትዮጵያ የቲያትር ታሪክ ውስጥ የራሳቸውን አሻራ ያሳረፉ ገጣሚ፣ ጸሐፊ፣ ተውኔት ናቸው። አብራችሁን ቆዩ። እሺ፣ ጤና ይስጥልን ዶክተር ኤልያስ ሳሙኤል ማቴዎስ በቀለ፣ እንኳን ደህና መጣህ። ጥሪያችንን አክብረህ እዚህ ድረስ ስለተገኘህልን በፕሮግራማችን ውስጥም ጥበብ ለዓለም መሻሻል ያለውን አስተዋጽኦ እንዲሁም ደግሞ ጥበብና ሕክምና ያላቸው ተግባቦት ምን እንደሚመስል በአንተ መነጽር እንግዲህ ያለህን ተሞክሮ ለማካፈልና በዛ ጉዳይ ላይ ደግሞ እንድንጨዋወት ጊዜህን ፈቅደህ ስለመጣልን በፕሮግራማችን ስም በመነጽር ፖድካስት ስም እንኳን ደህና መጣህ ለማለት እወዳለሁ። እኔም እንኳን ደህና ቆያችሁኝ፣ ስለጋበዛችሁኝ አመሰግናለሁ። ዶክተር ኤልያስ ሳሙኤል ማቴዎስ በቀለ ብዬ ነው የጠቀስኩት። ስጀምር የጠቀስኩት እንግዲህ ጋሽ እንዲህ ጋሽ ነው መላቸው። እንግዲህ ጋሽ ማቴዎስ በቀለ በኢትዮጵያ የቲያትር ታሪክ ውስጥ የራሳቸውን አሻራ አሳርፈው ያለፉ ትልቅ ጸሐፌ ተውኔት እንደነበሩ እኛም ትምህርት ቤትም የቲያትር ኢትዮጵያን ቲያትር ሂስትሪ ስንማር በጣም በደማቅ ቀለም ስማቸው የተጻፈ ነውና እንደው ከሳቸው ልጀምርና ምናልባት የሳቸውን ታሪክ ብንናገር በሳቸው ታሪክ ውስጥ የዶክተር ኤልያስ ማንነትም ስለሚገለጥ በሳቸው ታሪክ ውስጥ ደግሞ በቀደምት ያሉትን ደግሞ በዛ ጊዜ የነበሩትን በተለይ የቲያትር ታሪክም ልናወሳ ስለምንችል ጋሽ ማቴዎስ በቀለ ማን ነበሩ? ኦኬ፣ ማቴዎስ በቀለ አያቴ ናቸው። ታላቅ አውራ ከያኔ ነበሩ። እንዳልከው ጸሐፌ ተውኔት፣ ቲያትር ደራሲና አዘጋጅ፣ ግጥም ብዙ ግጥም የጻፉ በጣም በርካታ ከ30 በላይ ቲያትሮችን የጻፉ የደረሱና ያዘጋጁ ኢትዮጵያ በመላ ኢትዮጵያ ቲያትርን ያስተዋወቁ ታላቅ የኪነ ጥበብ ሰው ናቸው። ትውልዳቸው የተወለዱት ፍለው አካባቢ ነው። እዚሁ አዲስ አበባ ፍለው አካባቢ ነው የተወለዱት። ከዛ እንግዲህ በትምህርት ቤት እያሉ ያኔ በ1930ዎቹ አካባቢ ቲያትሮች በብዛት በትምህርት ቤት ይዘወተሩ ነበር፣ ድራማዎች እና ያኔ አርመናውያን፣ ግብፃውያን ነበሩ ቲያትር እየተረጎሙ ተማሪዎችን ያሰሩ ነበር። እዛ ትምህርት ቤት በጣም በንቃት ቲያትር ክበብ ውስጥ ቲያትር ውስጥ ይሳተፉ ነበር እና በዛን ጊዜ የነበሩ የታወቁ የቲያትር ባለሙያ ካስታውስካቸው ቀኝጌታ የውፍታይ ንጉሴ ይመለምሉ ነበር በየትምህርት ቤት ይሄዱ እና ያኔ እሳቸው አይን ውስጥ ገቡ። እሳቸው ኮንቴምፖራሪ ነበሩ ማለት ነው። በዛ ጊዜ ነበሩ። በዛን ጊዜ እሳቸው ከአርመናውያን የተማሩት ይህን የቲያትር እውቀት የውፍታይ ንጉሴ
እና ብዙ ቲያትር ያዘጋጁ ተማሪዎችን ያሰለጥኑ ነበር። ከዛ ማቴዎስ በቀለ እሳቸው ያሰልጥኗቸው ጀመር እና የቲያትርን እውቀት ሙሉ በሙሉ የቀሰሙት የተማሩት ከዮፍታይ ንጉሴ ነው። ከዛ ዮፍታይ ንጉሴ በ1939 አይ ቲንክ ካረፉ በኋላ አቶ ማቴዎስ በቀለ ቲያትር መጽሐፍ ማዘጋጀት ጀመሩ። የእሳቸው ቦታ ተኩ ማለት ነው። የእሳቸው ቦታ ተኩ። በ1941 የሀገር ፍቅር ቲያትር ሲቋቋም ከመስራቾቹም አንዱ ነበሩ። የሀገር ፍቅር ቲያትር ቤት ተቀጠሩና እስከ 1946 ድረስ በጣም በርካታ ኦልሞስት ከ20 በላይ ወጥ የሆኑ ቲያትሮችን አጫጭር ደግሞ ከ10 በላይ ቲያትሮችን አዘጋጅተው ጽፈው ፕሮዲውስ አድርገው አዘጋጅተው ለመድረክ ያበቁ ታላቅ ከያኒ ናቸው እና ከዛ በኋላ በ1946 ያው በጣም ትንሽ ኃይለኛ ነበሩ። እዛ ሀገር ፍቅር ውስጥ እንግዲህ እንደሚወራው ትንሽ ሞገደኛ ነበሩ፣ እልህኛ ነበሩ። ያ ነገር ትንሽ እንግዲህ ተጽዕኖ አሳድሮባቸው ከሀገር ፍቅር ወደ ሀረር ጠቅላይ ግዛት እንዲዛወሩ ተደረገ በ1946 ሳይፈልጉት። በዚህ የተነሳ በዚህ ሙያ ነው ወደዛ ሄዱት አይታወቅም። በዛ እልህና ቁጭት ውስጥ ገብተው ሀገር ፍቅርን በ1946 ለቀቁና የራሳቸው ተጓዥ የአንድነት ቲያትር ቡድን የሚል ቡድን አቋቁመው ራሳቸው ተዋናይ መልምለው ከየክፍለ ሀገሩ ራሳቸው ሙዚቃ ባለሙያ መልምለው ሁሉንም ቁሳቁስ ገዝተው እዛው ሀረር ሆነው ማለት ነው አዲስ አበባ መጥተው ተመልሰው አዲስ አበባ የራሳቸው ግቢ ፍሎ አካባቢ ትልቅ ግቢ ነበራቸው። መልምለው አዘጋጅተው እና የአንድነት ቲያትር ቡድን የሚል the first private ቲያትር ካምፓኒ in ኢትዮጵያ የመጀመሪያው ፕራይቬት ቲያትር ካምፓኒ መሰረቱ እና ይሄ የተጓዥ አንድነት ቲያትር ቡድን ቢያንስ ለ10 ዓመት ከ1946 እስከ 1956 በኢትዮጵያ ያሉ አጠቃላይ ጠቅላይ ግዛቶች፣ ክፍለ ሀገሮች፣ ገጠር ሳይቀር እየዞሩ ለኢትዮጵያ ሕዝብ ቲያትርን ያስተዋወቁ፣ ብዙ ቲያትሮች ያሳዩ፣ በጣም ታላቅ ለቲያትር እድገት በጣም ጉልህ አስተዋጽኦ ያደረጉ ባለሙያ ናቸው። ባዚ ማቴዎስ በቀለ እዚች ምድር ላይ የኖሩት 51 ዓመት ብቻ ነው። እኔ አሁን እሳቸውን በልጣለሁ በእድሜ። በጣም ወጣት ነበሩ ማለት ነው። በ51 ዓመታቸው በስኳር ኮምፕሊኬሽን ነው ያረፉት። ግን በዚች 51 ዓመት በቆዩባቸው እድሜ ዘርፈ ብዙ ሰው ነበሩ። በጣም ይገርም። መጀመሪያ ወታደር ነበሩ። ቲያትር ከመጀመራቸው በፊት ሆለታ ወንዶ ገነት በውትድርና በአየር ኃይል ወታደር ሆነው የመቶ አለቅነት ማዕረግ አግኝተው ተመርቀው ሀገራቸውን ለ2 ዓመት አገልግለዋል። ከዛ የቤተ ክህነት ትምህርት ተምረው አባቴ እንደነገረኝ የቅስና ትምህርት ተምረው በዛ ውስጥም የተወሰነ አገልግለዋል። የመሬት ባለሀብት ነበሩ። ማተሚያ ቤት ነበራቸው እና ብዙ እዚሁ አዲስ አበባ ውስጥ ማለት ነው። እዚህ አዲስ አበባ ውስጥ እና ዘርፈ ብዙ ባለሙያ ነበሩ እና ይሄ በዚህ ባላቸው ሀብት የሚያገኙትን ሀብት በሙሉ ግን ጥበብ ላይ ነው ያዋሉት። ያ ሁሉ ተዋናይ መልምለው አሰልጥነው ደሞዝ እየከፈሉ ብዙ ነበር። ብዙ መስዋዕትነት ከፍለዋል ለቲያትር እድገት። ብዙ መስዋዕትነት የተከፈሉ ትልቅ ባለሙያ ናቸው። ከዛ በኋላ ነው እነ መለኮ አሻግሬ እነ ዩኤል ዮሐንስ ጃም የቀጠሉት። ቴዎድሮስ የሚል ነበረው። ዩኤል ዮሐንስ አሁን የእሳቸው ደቀ መዝሙር ነው። ዩኤል ዮሐንስን ያሰለጠኑት እሳቸው ናቸው እና እሳቸው እንግዲህ ከእሳቸው ውስጥ ብዙ የቲያትር ባለሙያዎች ወጥተዋል። መለኮ አሻግሬ፣ ውብሸት ወርቅ አለማው፣ ሰይፈ አርአያ፣ ሂሩት በቀለ፣ ምስጋና ወልዳ ወንድማገኝ ወደ አንድ እነ ኪሮስ አለማየሁ ሁሉ እዛ ውስጥ እነሱ ሁሉ በእሳቸው በኩል ወደ ጥበቡ የገቡ ሰዎች ናቸው። ከእሳቸው ወጥተው ነው አሁን ማለት በቲያትሩ ዓለም ግማሾቹ በህይወት የለም እና
ብዙ ባለሙያ ያፈሩ የቲያትር ሰው ናቸው። ባይዘወይ እንዳልኩ ፔኪላር ነገር አላቸው። ለምሳሌ በጣም ረጅሙ ቲያትር እንግዲህ ከሳቸው በኋላ የእሳቸው ደቀ መዝሙር ዮሐንስ ከሳቸው የተሻለ ረጅም ቲያትር አቅርቧል። ግን በወቅቱ ፈርቀዳጅ የሆነው የመጀመሪያው ረጅሙ ቲያትር የእሳቸው ነው። ሕግና ፖሊስ ይሰኛል። 16 ሰዓት የሚፈጅ ቲያትር በ4 ተከታታይ ሳምንታት የታየ ቲያትር እና ማለት አራት ሰዓት ማለት ነው። አራት ተከታታይ ሰዓት እና ዛሬ ትኬት ትቆርጣለህ፣ ትገባለህ፣ አትጨርሰውም። ልክ እንደ ቴሌቪዥን ተከታታይ ድራማ የሚቀጥለው ሳምንት ያችን ትኬት ይዘህ ወይም ሌላ ትኬት ቆርጠህ ትገባለህ። በ4 ተከታታይ ሳምንታት የታየው ትልቁ ረጅሙ ቲያትር በወቅቱ ከዛ በኋላ እንዳልኩ ዮሐንስ 10 ሳምንት የፈጀ ቲያትር ጽፏል። ግን የእሳቸው ነው ፈርቀዳጅ። ሕግና ፖሊስ ይሰኛል። የኢትዮጵያን ሕዝብ ስለ ሕግ ስለ ፍትሐ ብሔር ያስተምሩበት በጣም ትልቅ ቲያትር ነው ሕግና ፖሊስ እና ሌሎች በርካታ እንዳልኩ ብዙ ግጥሞች ባይዘ የእሳቸው አባቴ ብዙ ያግዛቸው ነበር በእጅ ጽሁፍ። አባቴ ስለሳቸው ሲነግረኝ ሌሊቱን ሙሉ አንድ ቲያትር መጽሐፍ ከጀመሩ አይተኙም። ሌሊቱን ሙሉ ሲጽፉ ነው የሚያድሩት። አብዛኛው ደግሞ ቲያትሮቻቸው በግጥም ነው። ሁሉም ቲያትሮቻቸው በግጥም ነው። ይሄ ኮንቨርሴሽኑ በግጥም ነው እና ሌሊቱን ሙሉ እኔንም ያጽፈኛል። እሱ እየጻፈ ገልብጥ ይለኛል። ቁጭ ብለን ነው የምናድረዋልና እና እኔ ጥንካሬያቸውና እንትናቸው ወኔያቸው ለቲያትር ጥበብ ያላቸው እንትን እልህኝነት፣ ጥንካሬ በጣም ከባድ ነው። በወቅቱ ከባድ ነበር እና ቁጡ ናቸው፣ አይደክሙም፣ የሚያለምጥ ሰው አይወዱም። አንዳንድ ታሪኮች አሉ። ለምሳሌ ጅጅጋ አካባቢ ሙዚቃ ለማቅረብ ይህን የአንድነት ቲያትር ተጓዥ ቡድን ይዘው ሄደው ሴቶቹ አመፁ፣ አደሙ በሆነ ምክንያት እዛው አብሮ ከክሩ ጋር። በዚህ የተነሳሳቸው ወንዶቹን ጺማቸውን አስላጭተው ቀሚስ አልብሰዋቸው የሴቶቹን ቦታ እንዲተኩና ወንዶቹ ሴት መስለው እንዲጫወቱ አደረጓቸው። በአንድ ወቅቱም የሆኑ ሰዎች ቲያትረኞች እንደዚሁ አምፀውባቸው ወጥተው እሳቸው ራሳቸው አንዳንድ ሰው ሲያስቸግር እሳቸው ራሳቸው ገብተው ስክሪፕት ይዘው እያነበቡ ቲያትሩን ይሰሩታል እንጂ ቲያትሩ አይቋረጥም። ያን ያህል እልህኛ ናቸው። ይሄ ታሪክ አለ እና እንዳልኩ እስከ 1956 ነው አንድነት ቲያትር ክፍል ቡድን የቆየው። ብዙ ኦልሞስት ሁሉም የኢትዮጵያ ግዛት ገጠር ድረስ ቲያትር አሳይተዋል። ይሄ ትልቅ ታሪክ ነው። ከዛ በ1956 ምክንያት ባልታወቀ ሁኔታ ፈረሰ። ከተመልሰው ሀገር ፍቅር ቲያትር ቤት እንደተቀጠሩ ይታወቃል። ከዛ ግን በ1958 በድጋሚ ወጡ። እንግዲህ በወቅቱ እንግዲህ የሰራተኛ ቅነሳ ከባጀት ጋር በተያያዘ ተብሎ በጣም በሚያሳዝን ይሄ ሁሉ ውለታ የሰሩ ሰው በዛ ምክንያት እንደለቀቁ ነው ታሪክ የሚያሳየው። ያ ነገር በጣም ያሳዝነኛል። እስከዛሬ ብዙ ጊዜ ሲሰማው ራሱ ብዙ ማልወደው ታሪክ ነው እና ባይ ዘ ዌይ ሌላው ፈርስት ሪሰርች ቤዝድ መጽሐፍ የጻፉ ሰው ናቸው። ቲያትርና ዘፈን በኢትዮጵያ የሚል በ1958 ነው የጻፉት ይህንን መጽሐፍ። ቲያትርና ዘፈን በኢትዮጵያ ዛሬ ጎግል አለ እንደፈለግ ነው። ያኔ ጎግል የለም፣ ኢንተርኔት የለም። እንግዲህ እዛ ያን መጽሐፍ ብታነበው ብዙ ነገር አጣቅሷል። አውሮፓ ውስጥ አሜሪካ ውስጥ ያሉ ነገሮችን መጽሐፍ እያነበቡ ኢንሳይክሎፔዲያ ምን እያነበቡ የጻፉት መጽሐፍ ነው ቲያትርና ዘፈን በኢትዮጵያ። እና ሌላም ደግሞ ስለ አንድነት ቲያትር ቡድን አጫጭር ማስታወሻዎች የሚል ሌላ ሁለት መጽሐፍ አሳትመዋል። እና ይሄ አንድ ትልቅ ታሪካቸው ነው። ኤዱኬሽናል ባክግራውንዳቸው ምን ነበር? አሁን ሪሰርች የሚያደርጉ ነበር። ያን ሁሉ ነገር ሲጽፉ ምንድን ነበር የተማሩት? እንግዲህ ተማሪ እንደነበሩ ተማሪ እያሉ ወደ ውትድርና እንደገቡ ነው። ስንተኛ ክፍል ምንም የምናውቀው ነገር የለም። ግን እኔ ትምህርታቸው በጣም የከፉ አይመስለኝም። ወደ ውትድርና ገቡ። ከውትድርና እንደመጡ ወደ ቲያትር ዓለም ተቀላቀሉ። ግን በተወሰነ መልኩ የተማሩት ነገር ይኖራል። ግን የሊትሬቸር
እውቀታቸው ቤዝ ያደረገው ያው የዮፍታሔ ንጉሴ በደንብ ሞርዳዋቸው እሳቸው ናቸው ወደ ቲያትሩ ዓለም ያስገቧቸው። ግን ኢነርም እንትን ነበራቸው ለጥበብ ውስጣቸው ነበራቸው። ምናልባት ከአባታቸው ወይ ምናምን እንደሱም አይነት ምናልባት ታሪክ ብለኋላ መዘን ስንሄድ ሊኖራቸው ይችላል። ከሊትሬቸር መቼም አባት ገጣሚው አባት ጸሐፊ ሲሆን መጽሐፍም ሲገኝ እዛው ልክ አሁን እኛ እንደምንሆነው ማለት ነው። ምናልባት ታሪኩ በደንብ አልተመዘገበ ሊሆን ይችላል። ከዛም ሊኖራቸው ይችላል ማለት ነው። ረዥም ዓመት ነው ወደኋላ ሄድ ነው እንግዲህ ዮፍታሔ የነበሩት እኮ በ1916 ምናምን ዮፍታሔ ንጉሴ ከጎጃም መጥተው ያኔ እንግዲህ ሚኒክ ትምህርት ቤት መስለኝ ትምህርት በተለየ እንትናን ስራዎች ሼክስፒርን ስራዎችን ሞር እየተረጎሙ ሞር ሲሰሩ ነበርና እንግዲህ እሳቸውም የዛን ዘመን ነው እንግዲህ ብዙ ዓመት ወደኋላ ሄደናል ማለት ነው። በጣም የሚገርም አንድ ታሪክ ልንገር። እዛ ግን ትምህርት ቤቱ የት እንደሆነ አላውቅም፣ ይማሩበት የነበረ ትምህርት ቤት እዛ ትምህርት ቤት መጽሔት ይዘጋጃል እና በወር የትምህርት ቤት ይሁን የከተማው መጽሔት አላውቅም፣ ብቻ አምደኛ ነበሩ። መጽሔት ላይ እየጽፉ እንደነበር አምድ እንደነበራቸው የሚጠቅስ ታሪክ አለ። ድራማ እየሰሩ እና በቃ ፒውርሊ ሊትሬቸር ውስጥ በጣም ጠልቀው ገብተው ነበር ወጣት እያሉ ገና ወጣት እያሉ። ያ ነው እንዲያውም ዮፍታሔን በጣም እንዲስብና ዮፍታሔ ንጉሴ አይን ውስጥ የገቡት በዛ ነው። ከዛ ከእሳቸው ጋር ብዙ ቲያትሮች ሰርቷል። እሳቸውም ተዋናይ ነበሩ። ብዙ ቲያትሮች ራሳቸውም ተዋናይ ነበሩ እና እንዲያውም እሁድ ለሰኞ አጥቢያ የሚል ቲያትር በጣም የሚታወቁበት ቲያትር አለ። እሳቸው የተወኑበት ያኔ ማለት ወቅቱ ማለት ያኔ የተወኑበት ሀገር ፍቅር እሁድ ለሰኞ አጥቢያ የሚል ቲያትር ምን ላይ ነበር የሚያጠነጥነው? እሳቸው ማቴዎስ በቀለ የተወኑበት ቲያትር ተብሎ የሚታወቅ ቲያትር ነው። በደንብ ዋና ካራክተር ሆነው የሰሩበት ቲያትር ስለሆነ አሁን ግን አለ በእንትናቸው ስክሪፕታቸው ቁጭ ብሎ ዶክመንትድ ሆኗል። በጣም የሚያሳዝን እኔ ልጅ እያለሁ ትምህርት ቤታችን ሼልፍ አለች። ሼልፍ ሆኑ ራሱ አስታውሳታለሁ። እዛ ውስጥ ደብተሮች ናቸው የተለበዱ ደብተሮች፣ የቲያትር እንትኖቹ ስክሪፕቶቹ እና ብዙ ነበሩ። እኔ ማስታውሰው 10 ምናምን በቃ አርስታቸው ራሱ የሚገርም በቃ ልጃገረድ አሰራጭሽ አንድ አግባሽ ላቀች በጓዳ ዘለቀች ኢትዮጵያ እርሻ ኢትዮጵያ ጋሻ በቃ ደስ የሚሉ አርዕስት ያላቸው ቲያትሮች ናቸው እና ይገርመኛል። በቃ የደግነሽ ጠላ እኔ አስታውሳቸዋለሁ እነዚህን ቲያትሮች እና እንግዲህ ልጆቻቸው አሁን በህይወት ያሉ አሉ። 3 ልጆቻቸው አሉ። አይ ቲንክ ሌሎቹ በሙሉ አባቴን ጨምሮ በህይወት የሉም። ብዙ ልጆቻቸው በህይወት የሉም። ያኔ ግን እንደ መሰለኝ ይመጣሉ እኛ ቤት አንዱ አንድ ሲያነሳ አስታውሳለሁ። አንድ ልጃቸው እንዲያው በርከት አድርጎ ቆይ እስቲ ልይ ብሎ ሲወስድ አስታውሳለሁ። እኔ 12 ያክል እያለሁ እና አይ ቲንክ ያ መሰለኝ። በሚያሳዝን ሁኔታ አንድ አለ እንዲያውም ዛሬ የረስቸው መጥተው እኔ እሱንም ከአክስቴ አሁን በህይወት የለችም። አጋጣሚ ቤቷ ሲሄድ ይኸውልህ እስቲ ማቴዎስ ስራ አንድ እኔ ጋር አለ ብላ ሰጠች። እኛ ቤቴ ነበር እንደገና ተመለሰ ማለት ነው። እኔ ጋር አለ አሁን አፄ ቴዎድሮስ በነበረ ከእንግሊዝ እንደሚመለሰው ማለት ነው። ላቀች በጓዳ ዘለቀች የሚል ደብተር ናት እና በቃ ቲያትሩ እና ይገርማል እና ጠፍተዋል ማለት ይቻላል በሚያሳዝን ሁኔታ። ምናልባት ይህንን ፕሮግራም የሚያዩ ሰዎች ድንገት እንደው በየቦታው ያለ ነገር ካለ ብናሰባስበው በጣም ቅድም እንደነገርከን በጣም ብዙ ናቸው። ብናሰባስበው በጣም ያሳዝናል። አሁን ስማቸው ብቻ ነው የቲያትሮቹ ስሞች አሉ። ያው ሂስትሪ አለ። ኢቨን ዩኒቨርሲቲ እኮ ራሱ ይህንን ስራ መስራት ያለበት ይመስለኛል። ለምን ከነሱ ጊዜ በኋላ ከማቴዎስ በቀለ በኋላ ከነ ዩኤል ዮሐንስ በኋላ ከነ መላኩ አሻግሬ በኋላ እንደዚህ ረዥም የሆነ ቲያትር ብዙም አይተን አናውቅም። እንደውም አሁን አጥሮ እንደውም በእነሱ ጊዜ 4 ሰዓት ነበር። አጥሮ 2 ሰዓት ተኩል 3 ሰዓት ምናምን ነው እና እንደው ለመማሪያም ራሱ እንደ ዩኒቨርሲቲዎች በተለይ የአዲስ አበባ ዩኒቨርሲቲ የቲያትር ጥበባትም ሊሆን ይችላልና ይሄ ለተማሪዎቹ መማሪያ ቲያትር እንዴት ይሰራ እንደነበረ ከየት ወዴት እንደመጣንና እንደገና አዲስ እይታን ለማድረግ
በእናንተ ቤተሰብ ብቻም ሳይሆን በእኛም ብቻም ሳይሆን ዩኒቨርሲቲውም ስራ መስራት ያለበት ነው ብዬ አስባለሁ። ስራ ዩኒቨርሲቲው መስራት አለበት። እኛ በቤተሰብ ደረጃ ከልጆቻቸው ጋር ብዙ ጊዜ እናወራዋለን። ያው ስንፍና አለ፣ የጀኔሬሽን ታውቃለህ፣ እና ብዙ ጊዜ እናስባለን። ቁጭት አለ። ባይዘዌ አንድ ሰለሞን የሚባል ዩኒቨርሲቲ ተመራቂ አንድ በሳቸው ላይ ሪሰርች ሰርቶ አሁን ያለው ዶክመንት እሱ ነው። በቃ ስለ አንድ ቲያትር ክፍ ቡድን ሪሰርች ሰርቶ የጻፈው አንድ መጽሐፍ አለ። እሱ በጣም ኢንትረስቲንግ ነው። በቃ ብዙ ነገር ነው። እኔ እሱ ራሱ ምናልባት አሳያለሁ፣ እጄ ላይ ስላሌለ ነው ዛሬ ያላመጣሁት። እና አንድ እሱ ነገር አለ። ሌላ ግን እንደዚህ እዚህ ግባ የምትለው ዶክመንት እጃቸው ላይ የለም። ሌላውን አንድ ትልቅ መልካም ጉዞ የሚል መጨረሻ ሊሞቱ ሲሉ የጻፉት አጠቃላይ ህይወታቸውን የሚተርክ ባዮግራፊ አስታውሳለሁ። አባቴ ቁም ሳጥን ውስጥ ትላልቅ ባለመቶ 4-5 ደብተሮች መልካም ጉዞ የሚል ትልቅ መጽሐፍ የሚወጣው። እኔ እንዲያውም በጣም የሚቆጨኝ ሁልጊዜ እሱ ነው። የአንድ ልጆች ነን እኛ እንግዲህ 10ኛ ክፍል 9ኛ ክፍል እንግዲህ እንደዚህ ያኔ አታስበው የት ሂድ ምን ይውሰደው። እኔ እሱ ሳይታተም የጠፋ ባዮግራፊ አላቸው። በጣም የሚያሳዝን ነው። ብዙ ቁጭቶች አሉኝ። እኔ አሁን ሀገር ፍቅር አሁን በቅርብ ያከበሩት ምንድን ነው አንድ 50ኛ ዓመት አክብረዋል። ብዙ ከያንያንን በሳምንት እያደረጉ እያስታወሱ ሲደግሱ ሲጨፍሩ ማቴዎስ በቀለን ዘንግተዋቸዋል። በጣም የሚያሳዝን ዘንግተዋቸዋል። እኔ እንዲያውም ዴሊቨሬት ይመስላል። ለምን ከድሮ ጀምሮ የሆነ በቃ ሀገር ፍቅር ውስጥ የሆነ ቅራኔ ነገር በቃ እሳቸውን ለምን እንደሆነ አይታወቅም። እና ጀኔሬሽኑም አብሮ ተከትሎት ሄደዋል። የወድ ነገር አለ እና ዴሊበሬትሊ እንግዲህ እኔ ታሪካቸው እንግዲህ በጣም ሰፊ ነው። ለምን ማፈን እንደተፈለገ አይገባኝም። ግን የሆነ የማይገባኝ ነገር አለ። there is something አሁንም ብታይ ብዙ ነገር ስለ ሀገር ፍቅር ቲያትር ሲወራ አንዳንዶቹ ጀኒውንሊ ያነሳሉ እንጂ ብዙ ጊዜ እንደ አውራ ከያኒ እንደ ትልቅ ከያኒ ስማቸውን አያነሱትም። እና ምናልባት እንግዲህ ታሪክ መዛግብትም እንግዲህ የማግኘትም ችግር ይሆናል። ስለሳቸው ብዙ ኢንፎርሜሽንም የማግኘት ችግር ሊሆን ይችላል። ብቻ እነሱ ናቸው የሚያውቁት። ግን ያው ዞሮ እናንተም እንግዲህ በቤተሰብ እንግዲህ እየወረደ ደግሞ እናንተ ጋር መጥቷል ኳሱና እናንተም ደግሞ የራሳችሁን አስተዋጽኦ ልክ አሁን እንደዚህ አይነት ፕሮግራሞች ላይም ሊሆን ይችላል። በደንብ ደግሞ ተሰንዶ ደግሞ ለታሪክ ደግሞ አንድ ታሪክ ደግሞ በደንብ የሳቸውን ስራ ደግሞ የሚያነሳ ይመጣል ብዬ አስባለሁ። እና እናንተ ጋርም ብዙ መሰራት ያለበት ብዬ አስባለሁ። እርግጥ እንደተባለው ነው ሁሉም ሲተባበር ነው ያንን ነገር የሚያወጣው። ደግሞ እሳቸውን ከፍ ለማድረግ ብቻ አይደለም እኮ ዞሮ ከእሳቸው ደግሞ የሚገኘውን ትምህርት ለመጪው ትውልድ ታሪክ ነው። እንደገና ደግሞ ይዘው የመጡት ያንን እንደዛ አይነት ሴታፕ ቲያትርን በምን መልኩ መሰራት እንዳለበት አሁን ድሮ ይሰራ የነበረው የበለጠ መሰራት ሲገባ አሁን የቲያትር እንትን በጣም እየወረደ እሳቸው ህዝቡን እስከ ገጠር ድረስ ስለ ቲያትር ህዝቡን ያነቁ ሰው ናቸው። ቲያትር እኮ አሁን አንደርስታንድ የሚደረገው ዋና ከተማ አዲስ አበባ ውስጥ ነው። ወጣ ስትል ቲያትር የለም። እና እሳቸው እንዲያውም መኪና አደጋ ሁሉ አደርሶባቸው ነበር። ይህን ታሪክ ከጊዜያቸው ቀድመው የነበሩ ሰው ናቸው። ኢሉ ባቡር ሲሄዱ የሆነ ረጅም ቁልቁለትና ዳገት አጋጠማቸው። በፊያት የሚባል ትሬን ታጠቃለህ? ፊያት የሚባል ትሬን እቃውም ሰውም ከኋላ ነው የሚጫነው። በቃ በዛ በትሬንታ ነው የሚጓዙት። ትራንስፖርቱን አልዳበረም። እና ቁልቁለት ጋር ሲመጣ ፈሩና ሰው ይውረድና ሾፌሩ ክብደት እንትን እንዳይል ወረድንና እኛ በእግራችን መጓዝ ጀመርን። ተዋንያንና እሳቸው ቁልቁለቱን ወጥቶ ዳገት ሲጀምር እግሩ ከዳውና መኪናው ተገለበጠ። እዛ ውስጥ ብንሆን ኖሮ ሁላችንም እናልቅ ነበርና አንድ ቀን አንድ ሌሊት ጨለማ ውስጥ ጫካ ውስጥ አድረናል። ከዛ በማግስቱ ሰዎች ደረሱልን፣ ስንቅ ምናምን አመጡ። ርቦን ነበር፣ አበሉን፣ አጠጡን፣ መኪና ፈለጉልን እና ተባብረው መንገዳችን ቀጠለ የሚል ታሽካለ። ያን ታሪክ ሳነበው በጣም አዝናለሁ። ያን ያህል ለጥበብ የተከፈለ ትልቅ መስዋዕትነት ነው። ማን ነው አሁን እንደዚህ አይነት መስዋዕትነት የሚከፍለው? ቲያትርን ሙዚቃ ደግሰ ይዘ እዛ ገጠር ድረስ ለማሳየት እንግዲህ አስቡ።
እናንተም ራሱ እንግዲህ የእነሱን ታሪክ ይዛችሁ መቆየታችሁ የእናንተንም ታላቅነት ነው። አሁን ተነሱ እኮ በቃ አሁን እየተነሱ ነው ሞር የሚመጡት እና በጣም ትልቅ ሰው እንደነበሩ ነው። እንደ ምናልባት ከእሳቸው ጋር በማያያዝ ይሄ የቲያትር ማነው የሊትሬቸር እውቀታቸው ቲያትር ላይ ያላቸው እውቀት ወደ አባት መጥቷል አባቴ ወይም ወደ ሌሎቹ አጎቶች አክስቶች? አጎቴ ይጽፋል። የእሳቸው የመጨረሻ ልጅ ወገኔ ማቴዎስ ይባላል። እዚህ ያለው በጣም ጎበዝ ሰው ነው። እሱም እንደዚሁ ግጥም ይጽፋል፣ ሊትሬቸሮች ይጽፋል፣ ግን አያሳትምም እንጂ ይሞክራል። እሱ አለ እንግዲህ እኔ አልፎ እኔ ጋር አለ። ወደ ልጆች እህቴ ያለች የኔ ልጅ አሁን ህንድ 4ኛ ዓመት ዩኒቨርሲቲ ተማሪ ነው። 4 የግጥም መድበል አለው፣ የእንግሊዝኛ የግጥም መድበል። የኔ ልጅ ገጣሚ ነው። 4 እንዲያውም አማዞን ላይ ነው ያሉት ግጥሞቹ እና የሚገርም ኢንትረስቲንግ። በጣም ጊታሪስት ነው። በጣም ትልልቅ መድረክ ላይ ጊታር ይጫወታል እና ገጣሚም ነው። የአይቲ አሁን ለፋይናል ይር ተመራቂ ነው። ወደ እሱ ሄዷል። የመጨረሻ ልጅ አሁን 12 ዓመቷ ነው። በጣም የሚገርሙ ግጥሞች ጽፋለች። የሚገርም ነው። በዘር ይህን ያህል እንደዚህ 6ኛ ክፍል ናት። አንድ ጊዜ ጽፋ የሆነ ብላ ታስነብን። በጣም ሶ ኤግዛይትድ እና ገና ወደ እሷ ሊሄድ እያሰበ ነው። እንደዚህ ነገር አለ። እኔም ያው እንዳልኩ እህቴ ያለች፣ እህቴ ሆላንድ በጣም የታወቀች ሾርት ስቶሪ ቴለር ናት። የታወቀች ገጣሚ ናት። አንድ የግጥም መድብል አላት። አንድ ሾርት ስቶሪ አላት። በቅርብ እንዲያውም በአማርኛ የምታስመርቀው ሾርት ስቶሪዎች አላት እና እሷም በጣም አንብበዋል መጽሐፏን። በጣም የሚገርም ምናልባት በአማርኛ ደግሞ ሲታተም ለአንባቢያን አሁን ይመረቃል። ተስፋ አደርጋለሁ። እዚህ ጋርም አንድ እንትን ያልካል። ይሄ የእሷ የግጥም መድብል ወቅቱ ቢቸሪሽድ የሚለው ይሄ መቼ ነው? የዛሬ 10 ዓመት ገደማ ምናምን ያሳተመችው የግጥም መድብል ነው። ከሆላንድ መታ፣ ሆላንድ ነው የምትኖረው። ከሆላንድ መታን ያሳተመችው እና አሁንም ይሄ አሁን ባለፈው የሰጠው ሾርት ስቶሪዎችም የዛሬ በቅርብ ነው ገበያ ላይ ወጣው። አሁን ወደ አማርኛ ተርጉሞ ኦፊሻሊ አዲስ አበባ ውስጥ ኢን ዘ ካሚንግ መንዝ ይመረቃል። እሷም ውስጥ ጥበብ በጣም ገብቷል። በጣም የሚገርም ፌስቡክ ላይ ኦንላይን የምጽፋቸው ስቶሪዎች የሚገርሙ ናቸው። በጣም አፕሪሼት የምትደረግ ናት። በጣም አሁን የምትሳስበው እንደው አንተም እንግዲህ የሕክምና ባለሙያ ነው እና እንደው ግጥም በዘር ይወራረሳል ማለት እንችላለን ካልን ደግሞ ግጥም ነው ጥበብና ሕክምና ደግሞ ግንኙነት አላቸው ብለን ልንሰራ እንችላለን። መጀመሪያ ግጥም አንደኛም ዴቨሎፕ የምታደርገውም ነገር ነው። አንዱም ደግሞ ተሰጥኦም ሊኖር ይገባል። እኔ በዛ ምናለን ተሰጥኦ ሊኖር ይገባል። እኔ ግጥም እንግዲህ 18ኛ ክፍል እያለን አውቶግራፍ የሚባል ነገር ታስታውሳለህ? አስታውሳለሁ። እኔ ያው ሴቶቹ ናቸው የሚወዱት ያ ነገር። ለእኔ ለመስጠት በጣም ይሻሙ ነበር። ለምን እኔ ያሽሞንሙኜ በግጥም ነው 5-6 መስመር በግጥም ነው ማወድሳቸው። አበባ ምናምን ስለጠፌ 2-3 ግጥም ጽፌ ስለምሰጣቸው በቃ የኔን ግጥም ለማንበብ በቃ አውቶግራፋቸው ይሰጡኛል። የመጀመሪያ ኤክስፔሪየንስ የግጥም ያኔ ነው በቃ ማስታወሱ። ከዛ 8ኛ ክፍል ወጥቼ 9ኛ ክፍል ስንገባ ይሄ የቀድሞ ተማሪዎች ህብረት አለ። እዛ መሰረተ ህይወት ቸርች ስኩል ነበር እንማረው። ጠሩን ግንቦት ከወጣን 9ኛ ክፍል እያለና የትዝታ መንፈስ የሚል ግጥም ጻፍኩኝ። የሚገርም ግጥም፣ ረጅም ግጥም። እሱን ግጥም አቀረብኩኝ እና በጣም ሰው በቃ እንዴት ብዬ ልንገር፣ በጣም ሰውን ያስለቀሰ ያስደሰተ ግጥም ነው እና የወላጆች ቀን እንዳነበው በድጋሚ ተደረገ። ያን ግጥም 9ኛ ክፍል ኩዮቻል የወላጆች ቀን ይህን ግጥም ማንበብ አለብህ ብዬ የወላጆች ቀን ሰኔ 30 ቤተክርስቲያን ቸርች ውስጥ ያን ግጥም አቀረብኩኝ። እነዚህ ኤክስፔሪንሶቼ ናቸው ወደ ግጥም አለም በቃ ያኔ ልጅ ነኝ፣ ግን እያደገ መጣ በደንብ መስመር ስለዚህ ምናልባት ከአያትህ ጀምሮ ምናልባት ታሪክ ስለማያውቀው ነው እንጂ ቅም አያትህም ጋር የሆነ ግንኙነት ሊኖር ይችላል እና በዘር የመተላለፉ ምክንያት ዜማ ይገርመኛል። እኔ እናቴ ሃይማኖት
አለ እና እዛ ውስጥ ነበርን እና እናቴ አርማጌዶን የሚል ግጥም ጻፍኩኝ። እኔ ያኔ 7ኛ ክፍል ነበር ነው 11ኛ ክፍል ነበርኩኝ። አርማጌዶን የሚል ግጥም ጻፍኩና ዜማ አውጥቼለት ማዜም ጨመርኩ። ቤት ና ምን ከየት ነው ያመጣው? አይ እኔ ነኝ የገጠምኩት። ማን ፈቀደለ? በእኛ ሃይማኖት ነገር ግን ግጥም መጻፍ አይፈቀድም። የሚፈቀድላቸው የተወሰኑ አካላት ናቸው። አንተ ማን ፈቀደለ ብላ ተቆጣችኝ፣ ቀማችኝ እና ቀደደችው። ሁለተኛ ይህንን መዝሙር እንዳሰምር ዜማ አውጥቼ ግጥም ጽፌ አይ ነበር 10ኛ ክፍል ወይ 9ኛ ክፍል እና ያ ነገር ነበር። 12ኛ ክፍል ላይ 2 ዘፈኖች አሉኝ በደንብ ዜማ ያላቸው የፍቅር ዘፈኖች በእንግሊዝኛ የጻፍኳቸው ገብቷል። ምን ከዛ ደግሞ ድራማም አሁን 10ኛ ክፍል የሰርግ ዕለት ካባ የሚል 32 ፔጅ ድራማ ኮሜዲ ቲያትር ጽፌ ክላስ ውስጥ ልጆች የተቀባበሉት ሲያነቡ የት ነበር? ከሃይስኩል ጥቁር አንበሳ እሱን ጽፌ ያለው። ከዛ 12ኛ ክፍል ተሰራ፣ ድራማው ተጽፎ ተሰራ። ምን ይጻፋል? ሲቀባበሉት ጠፋ። ያኔ በጣም አለቀስኩኝ፣ አዘንኩኝ። በቃ ከዛ ከስንት ዓመት በኋላ አገኘሁት መሰለ። ከ20 ዓመት በኋላ ጓደኛ የአሜሪካ ነገር ነው የሚኖረው። የዛ ክላስሜት አንድ አሪፍ ስጦታ አለ መሰጠህ ብሎ በስጦታ ወረቀት ጠቅልሎ ሰጠኝ። ስከፍተው እሱ ነው የሰርግ ዕለት ካባ አለ። ቤት ረስቼው መጣሁ እና ቤት በስህተት ይዞት ሄዶ የሆነ ስርቻ ውስጥ እነሱ ቤት ተጥሎ፣ እናቱ ግን ያቆኛል እነሱ ቤት ነው ሄድ ስለነበር ይሄ ጓደኛው ኤልያስ ነው ብለው ከወርቃቸው ጋር ነው ያስቀመጡት። ሲመጣ ከአሜሪካ ያው የኤልያስ ሂድና ፈልገ ስጠው ተብሎ ተሰጠው። መጥቶ እናቴ ናት የሰጠችኝ። እናቴን እንግዲህ አደራ ይህንን መጽሐፍ ደብተር ለ20 ምናምን ዓመት አስቀምጠው እና እንደዚህ አይነት ገጠመኞች አሉ። 12ኛ ክፍል ማትሪክ ከተፈተን በኋላ በጣም ትልቅ ድርሰት ልብወለድ እወድሻለሁ የሚል ልብወለድ ብዙ ስራዎች አሉ ማለት ነው። እሱ ጠፋ። ሌሊት የሚል መንታዎቹ እነዚህ ሾርት ስቶሪዎች ነበሩኝ። እነዚህ ሁሉ ጠፉ። በጣም ዝርክርክ ጸሐፊ ነኝ። እነዚህ በሙሉ አሁን የት እንዳሉ አላውቅም። በጣም በሚያሳዝን ሁኔታ እና አንዳንዴ አሁን የተረፈው እነዚህ ግጥም እነዚህ ነው። በቃ አሁን ከዛ ተማርኩና በቃ አትሊስት አንድ ነገር ጽፈ ለታሪክ ማስቀመጥ ጥሩ ነው። ገብቷል። ምንም ግጥም አያበላም። ባይዘው የሀገራችን ግጥም መሸታ ያስግጥም ይባላል። ግን ግጥሞች ጽፈ ካለፍክ እነሱም ይጠፋሉ። ገብቷል። ስለዚህ እንደዚህ ዶክሜንቴሽን ማድረግ በጣም ትልቅ እንትን አለው፣ ወሳኝ ነው። ጥሩ እንግዲህ ስለ ማቴዎስ በቀለን እንግዲህ ህይወት ስናይ እዛ ውስጥ በእርግጠኝነት አንተን አይተናል፣ እዛ ውስጥ አባትን አይተናል፣ እዛ ውስጥ ደግሞ የአቶ ማቴዎስ በቀለ ነው ቤተሰቦችንም በዛ ውስጥ አይነ ብዙ ጄኔሬሽን እስከ እነ ዮፍታሔን ድረስ ነው ያስኬድከንና ጥሩ እይታ ነው የሰጠን። እስቲ ወደ ሕክምናው እና አርቱን ንግባና አንዳንድ ክሪቲሲዝሞች አሉ። ሁለቱ ጥበብና ሕክምና ሁለት የተለያዩ ዓለሞች ናቸው። አንደኛው ሞር ሳብጀክቲቭ ነው፣ በተለይ አርቱ። እንደገና ደግሞ ሕክምና ደግሞ ሞር ኦብጀክቲቭ ነው፣ የተወሰነ ነው። ስለዚህ እንዴት ያልተገደበ ነገር በተገደበ ውስጥ ሊኖር ይችላል እና የማይገናኙ ነገሮች ናቸው ይላል። በዚህ ሀሳብ ላይ ተስማማለህ? ከተስማማስ ደግሞ እንደው ማሳያ ነገር ሳለ ወይ? እሺ እኔ አሁን አንተ ልጠይቅህ፣ ሕክምና ጥበብ ነው ሳይንስ ነው ብለህ ታምናለህ? የትኛው ነው? እኔ እንግዲህ ሁለቱም ነው ብዬ አስባለሁ። ሳይንስም ነው አርትም ነው ብዬ አስባለሁ። ሳይንስም ነው አርትም ነው ብለህ አስባለህ? ሳይንስ እንግዲህ ያው ኬሚስትሪ፣ ፊዚክስ ፒውር ሳይንስ ናቸው። ሳይንስ ሕክምና ያው አርት ኦፍ ሜዲሲን ነው የሚባለው ያለ ሕክምና አርት ነው፣ ጥበብ ነው። ግን አፕላይድ ሳይንስ ይጠቀማል። አፕላይድ ሳይንስ ላይ ቤዝ ያደረገ ጥበብ ነው። ለምን ሕክምና ፋውንዴሽኑ ፒላሩ አርት ነው። ሕክምና የመግባባት ክህሎትን ይፈልጋል።
የማስተዋል ክህሎትን፣ የኮንሰንትሬሽን ክህሎትን ይፈልጋል። ኮንሰርን ኢንዲቪዥዋል ኮንሰርን ሊኖር ይገባል። ኤምፓቲ ሊኖር ይገባል። የሰዎችን ፊሊንግ አንደርስታንድ አድርገህ ሼር ማድረግ የምትችል ሂውመን ኤሌመንት ሊኖር ይገባል። ታከመው ሰውን ነውና ኮምፓሽን ሊኖር ይገባል። ይሄ እነዚህ ኮምፖነንቶቹ አርት ኮምፖነንቶቹ ናቸው። ሌላው ሂስትሪ ቴኪንግ የምንለው አለ፣ ፊዚካል ኤግዛሚኔሽን የምንለው አለ። እነዚህ ዩኒቨርሳል አርቶች ናቸው። የትም ሀገር ብትሄድ የሚሰራ ፔሸንት ሲመጣ ኢንስፔክሽን፣ ፐርከሽን፣ ፓልፔሽን፣ ኦስከልቴሽን ከዛ ነው ክሊኒካል ጃጅመንት። ክሊኒካል ጃጅመንት ወይም ውሳኔ ላይ የምደርሰው በሳይንስ ብቻ አይደለም። ሳይንስ አጋዥ ነው ሕክምና ውስጥ። አርቱ ፒላር ነው። የሕክምና ፒላር ፋውንዴሽን ነው። አርት የሌለበት ሕክምና በሳይንስ ብቻውን አይቆምም። እኔ በዛ አምናለሁ። ይህም ነው ለምንድን ነው እንደዚህ ያልኩ? ይሄ አርቱ ሲዋረድ ከጥንት ጀምሮ የመጣ እስካሁን ያለ ወደፊትም የሚቀጥል የማይለዋወጥ ፐርማነንት ነው። ምናልባት የዳበር ሊመጣ ይችል ይሆናል፣ ግን ይሄ አርት ኮምፖነንት ኦፍ ሜዲሲን ፐርማነንት ነው፣ ቋሚ ነው። ሳይንስ ግን ተለዋዋጭ ነው። የዛሬ የነበረው ነገ ዲስካርድድ ሪጀክትድ ሊሆን ይችላል። እንዲያውም ጥናቶች የሚያሳዩት የዛሬ ሳይንስ 50% በ5 ዓመት ውስጥ ጊዜ ውስጥ ኢንኮሬክት ይሆናል። ኢን 5 years ታይም አስበው። በጣም ተለዋዋጭ ነው። ስለዚህ ሳይንሱ ያግዛል እንጂ አርቱ ነው የሚያክመው። ብዙ ጥናቶች አሉ በዚህ ዙሪያ። አንድ በጣም ኢምፕሬስ የሚያደርገኝ ጥናት አለ፣ ታይላንድ ውስጥ የተሰራ ጥናት። ከገጠር ካሉ ትናንሽ ጤና ባለሙያዎች እስከ ከተማ ውስጥ መጨረሻ ደረጃ የደረሱ ኤክስፐርት ዶክተሮች ላይ የተሰራ ጥናት አለ፣ ሰፊ ጥናት። ያ ጥናት ያሳየው ህዝብን በማገልገል ረገድ እነዚህ ጤና ባለሙያዎች ኢኳሊ ኢፌክቲቭ ናቸው፣ ኤፊካሲ ላይ እኩል ናቸው። እዛም ገጠር ያሉት በጣም ሳትስፋይድ ናቸው። ኮሚኒቲ ሳትስፋይድ ነው፣ በጣም እየዳኑ ነው ባላቸው ነገር። እዚህም ደግሞ በከፍተኛ ቴክኖሎጂ ታግዘው በከፍተኛ ሳይንስ ታግዘው እየሰሩ ያው ዘሴም ግን ሲያጠኑት ኢኳሊ ኢፌክቲቭ። ይሄ የሚያሳየው አርት ኮምፖነንቱ ዶሚኔት ያደርጋል። አንደርስታንድ አድርግ። ስለዚህ ሕክምና አርት ነው። ሐኪሞች አርቲስቶች ናቸው። ሳይንስ ያነገቡ አርቲስቶች ናቸው። አርቲስቶች ነን። ስለዚህ አሁን ሳይንሱ ስጋ ነው ብንል አርቱ ነፍሱ ነው ማለት እንችላለን። የሕክምና ካልክ እንግዲህ ሊሆን ይችላል። ግን ሞር ያኛው ሞር እንዳልከው ነፍስ ያቺ ስጋዋ ተበሰብሳለች ትሞታለች። ነፍስ ግን ዘላለማዊ ናትና ምናልባት እንደተባለው እውቀቱ በየጊዜው ይሞታል። ኢምፓቲው ግን ሁሌ አለ። ሳይንስ እንደማያክም የምታውቀው ሰዎች አሁን አንዳንዴ ጎግል ጎርጉሮ ይህንን ጎግል ላይ አንብቤ ይህን መድኃኒት ውሰድ ብለዋል እና እኛ ጋር ይመጣሉ። ሳይንስ አያክምም። ክሊኒካል ጃጅመንት ከአርቱ ነው የምታገኘው። ሳይንሱ ይደግፋል እንጂ ሞር ከኤክስፒሪየንስ ሐኪሞች ብዙ ኤክስፒሪየንስ ነው። ለምሳሌ ራሴን ብለህ ብትመጣ ዝም ብዬ አንስቼ ፓራስታሞል አልሰጠም። ራስ ምታት ራሴን ብለህ መጣ። መጀመሪያ ሂስትሪ ነው። ሂስትሪ ቴኪንጉ አናሊሲስ፣ ሕክምና አናሊቲካል ስኪል ሊኖር ይገባል። ኮሚኒኬሽን ስኪል ሊኖር ይገባል። በጣም ጠለቅ ያለ ታሪክ ሰው ያን ታካሚን አንዳንዴ እስከ ግል ታሪኩ ድረስ ትገባለህ። አሁን ቴንሽን ሄዴክ ያለው ሰው ግል ታሪኩን እያለቀሰ ሊነግር ይችላል። አብረህ ትገባለህ ውስጥ ቤት ጓዳ ድረስ ገብተህ ለምን ችግሩን ለመፍታት አብረህ ኤምፕቲ ያን ፊሊንግ ታሳያለህ። እና ያን ነው እና ሄዴክ መንስኤው ብዙ ነው። ጎግል ላይ ብትሄድ የሆነ ነገር ይነግርና የመድኃኒት ውሰድ ሊልህ ይችላል። ገብቷል። ምን ፓራስታሞልም ያው ስራው ምንድነው ያንን ህመሙን ነው የሚደብቀው እንጂ በራሱ የሚያድነው ነገር የለውም። እና ግን ክሊኒካል ጃጅመንት ረጅም ሂስትሪ ወስደ ፊዚካል ሰርተ ኢንቨስቲጌት አድርገ ይሄ ራሱ ፕሮሰስ አርቲስቲክ ዳንስ ይሉታል አንዳንድ ጊዜ ሐኪሞች በፔሸንቶች ዙሪያ የሚያደርጉት እንቅስቃሴ ፊዚካል ገብቷል። ያ ፋይናል ዲያግኖስ ላይ ትደርሳለህ። እና ለዚህ ነው
ሕክምና አርት ነው ብዬ አርጊው እያደረኩ ያሉት። በጣም ጥሩ። ሌላው ምናልባት እንግዲህ አሁንም እንዳልከው አሁን እንደዚህ ከሆነ ምን ያህሉ የሕክምና ማህበረሰቡ ማለት ነው ያ ማህበረሰብ ምን ያህል ነው የአርትን ጥቅም ተረድቶት አሁን እንደገለጽከው እዛ ላይ ምናልባት አሁን ሲሰማ አይ ብዙም እኮ አስፈላጊ ዋናው ሳይንሱን ከያዝኩኝ በቂ ነው የሚልም አለና ምን ያህል ነው ስናየው አሁን ጀነራሊ አሁን ያለው የሕክምና ማህበረሰቡ ስለ አርት ያለው አመለካከት ምን ይመስላል ብለህ ታስባለህ? እንግዲህ የአርት ክህሎት እንዳልኩ እነዚህ የኮሚኒኬሽን፣ የማስተዋል፣ ሌሎች ክህሎቶች ያው ሐኪሙ ፕራክቲስ ያደርገዋል፣ ግን አርት እንደሆነ አፕሪሼት ያደርገው ይሄ የመጀመሪያው ነገር ነው። ፔሸንትን አስቀምጥ 30-40 ደቂቃ ጠይቀው አይዞ ግድ የለም በርታ ያልከው ቦዲ ኮንታክት ያ ነገር አርት መሆኑን አንደርስታንድ ያደርጋል። አርት ግን ሴንስ አያደርጉት እነሱ። አርት የሚያውቁት ዝም ብሎ ጀስት አርት ያው ግጥም፣ ሙዚቃ ነገር ነው። ያ ነው ህብረተሰቡ። ግን ምን ይጠቅማል አሁን ሜዲካል ስኩሎች ምን ማድረግ አለባቸው የሚለውን ላንሳለ። ምናልባት በውጭው ዓለም በአሜሪካ ብዙ ሜዲካል ስኩሎች አርት እንደ ካሪኩለም ይሰጣል። ክሬዲት አወር ተሰጥቶት ሜዲካል ስኩል ውስጥ ተካቶ ለምን እነሱ ያውቃሉ የሜዲካል አርቲስቲክ ኮምፖነንት ኦፍ ሜዲሲን በጣም ወሳኝ እንደሆነ ስለሚያውቁ ተማሪዎቻቸው ከወዲሁ ያን አርቲስቲክ ፊሊንግ ዴቨሎፕ እንዲያደርጉ ነው ያ አርት እንደ ካሪኩለም የሚሰጠው። እና ኮንሰንትሬት የማድረግ ክህሎታቸው፣ የማስተዋል ክህሎታቸው፣ አናሊቲካል ስኪላቸው፣ ኮሚኒኬሽን በተለይ ደግሞ የመግባባት ክህሎታቸው እንዲዳብር ስለሚረዳ ነው ይሄ ካሪኩለም ተቀርጾ ስኩል ውስጥ ይሄ ነገር አሁን እኛ ጋር ቢለምድ ጥሩ ነው። እና ተማሪዎች ሜዲካል ተማሪዎች ያንን ነገር ዴቨሎፕ ቢያደርጉት። ለምን እኔ አዘን አርቲስት እኔ ገጣሚ ነኝ፣ ግጥም ራሴን ኤክስፕሬስ ማድረግባቸው ብዙ ሁኔታዎች አሉ እና ያ ነገር ረድቶኛል። ከሰዎች ጋር ያለኝን የመግባባት ችሎታ እንዳዳብር ረድቶኛል። ስሙዝ ነኝ ከሰዎች ከፔሸንቶች ጋር ኮሚኒኬት ሳደርግ ሃፒሊ ነው ኮሚኒኬት ማድረገው። ባይ ዘ ዌይ ሳይንስ ቤዝ ያደርጉ ሐኪሞች ብዙ ጊዜ ኤፌክቲቭ አይደሉም። ሳይንስን ብቻ ቤዝ ያደርጉ ብሎ ብቻ መጣ ያንተ በሽታ ይሄ ነው በቃ መድኃኒት ውሰድ ገና ከበር ስትገባ የሚያዙልህ አንዳንድ ታካሚዎች እኮ ከበር እንደወጡ ፕሬስክሪፕሽን ቀደው ይጥሉታል። ለምን ከፍትፍቱ ፊቱ አበሻም ሲተረት ብዙ ጊዜ ያ ነው። አንዳንድ ጊዜ ደግሞ እንዳልኩ ነው ይሄ ቅድም የታይላንድ ስተዲ ነገርኩ ነው። ሰዎችን በደንብ ሃንድል ካርካቸው ራሱ አርት ያክማል። በቃ ያንተ ስሜት ፓወርፉል ነው። እነሱን ለማከም መድኃኒት ስለሰጣቸው አይደለም። ለዛ ነው ብዙዎቹ የሚጠቀሙት። ገና ስገባ ፊቱን ሳየው በጣም በቃ ወዲያው በሽታ ይጠፋል። አንዴ ሲዳብሰኝ እሱ ከነካኝ በቃ የሚሉ አሉ። ይሄ ህመሞች ብዙ ጊዜ ሳይኮሎጂካል ኮምፖነንትም አላቸው፣ ፔን በተለይ እና ለዚህ ነው እና ከሳይንሱ አርቱ የበለጠ ሞር እኔ ሐኪሞችን አሁን መክረው ያንን በደንብ ፕራክቲስ ቢያደርጉትና ፔሸንቶቻቸውን ኮምፎርት ፔሸንት ሴንተርድ እንዲሆኑ ፔሸንቶቻቸውን ኮምፎርት ጠብቀው በደንብ ኮሚኒኬት አድርገው ቢያክሙ መርጣለሁ ከሳይንሱ እንዳለው ነው። ብዙ ጊዜ አሁን እንደምናውቀው በተለይ ካልቸርን በተመለከተ ባህልን የአንድን አካባቢ ባህልን ከማወቅ ምናልባት ከዛ ባህል ውስጥ የመጡ ህመምተኞች የሚያወሩበት ስሜት የሚናገሩ ያንን ኢምፓቲ ከዛኛው ወደዛኛው ሞር ብቻ በአርት ነው አለ አንዳንዶቹ። ስለዚህ ያንን አፕሪሼት የማታረግ ከሆነ አርት ለአርት የማይገባ ከሆነ ለምሳሌ ስናወራ ነበረ ሸቀሸቀኝ፣ ወጋኝ ምናምን እነሱ የሚገልጹበት ቃል ግን በጣም ልክ እንደ ግጥም በጣም ሰፋ ያለ የስሜታቸውን የሚናገር ነው እና ያንን ነገር ራሱ እኮ ማዳመጥ መቻል ለበሽታው ኦልሞስት 50% ወደፊት መሄድ ነው። ሂስትሪ ቴኪንግ ይባላል። እኛም ሲያስተምሩ ሂስትሪ ቴኪንግ በቃ ሂስትሪ ፕሮፐር ሂስትሪ ከወሰድክ ታካሚን 50% ኦልሞስት አክመዋል።
if you miss history you miss everything። እኔ አንድ ታሪክ ልነግርህ እችላለሁ፣ በጣም ዘግናኝ ታሪክ። እዚህ አዲስ አበባ ውስጥ የሆነ ክሊኒክ አንድ ቄስ ይታያሉ። ራሴን ብለው ሄዱ። ወዲያው ትንሽ ነገር ጠየቃቸውና ወደ ላቦራቶሪ ነው ቆጣ ሐኪም ሄደው እና ታይፎይድ ነው የተገኘበት፣ በቃ የመድኃኒት ውሰዱ ተብሎ የታይፎይድ መድኃኒት ተሰጣቸው። ከዛ እሱን መውሰድ ሲጀምሩ በ3-4ኛ ቀን ራሳቸውን እየሳቱ መጡ። ግማሽ ጎናቸው ፓራላይዝድ የሆነ መጣ። ከዛኛ ጋር መጧቸው። አይ መንበር ተክላይ ነበርኩ እና አንድ ጥያቄ ስላልጠየቀ የሐኪም አዲስ አበባ ውስጥ he missed everything። ወድቀው ነበር፣ የመታወት ነገር አለ። እቺን ጥያቄ አልጠየቅም። እሳቸው ሱሉልታ ለቅሶ ሲሄዱ ከፈረስ ወድቀው ራሳቸውን ስተው ከ3 ሳምንት ከ1 ወር በፊት ውሃ ተርከፍክፎባቸው ምናምን ነው። ይሄ ታሪክ በጣም ወሳኝ ነው። ለምን እኛ ክሮኒክ ሰብዱራል ሄማቶማ የምንለው ትልቅ ሰዎች ሲወድቁ ቀጫጭን ደም ስሮች ራፕቸር ያደርጉና ጭንቅላት ውስጥ ቀስ እያለ ደም ይጠራቀማል እና ራስ ምታት፣ ራስ ማሳት ያመጣል። እኔ ወዲያው ሲቲ ስካን ላኳቸው። ያው ትልቅ የተጠራቀመ ደም ጭንቅላታቸው ውስጥ ነበረ። ኦፕሬሽን ሆነው ዳኑ እና ምንድነው ለዚህ ነው አሁን ይሄ ሳይንስ በቃ ስለ ታይፎይድ ፊቨር ራስ ምታት አለው ሳይንስ። ምናልባት የዛን ቀን ትንሽ ሰውነቴ ይሞቃል ደክሞኛል በቃ በሳይንሱ ሞር መካኒካል ነው የሚሆነው። እሱ ሜካኒካል አድርገው ግን ሞር እስቲ በራስ ምታት ዙሪያ ብዙ ጥያቄ ቢጠይቅ ምናልባት ሰፋ አድርጎ ኬሱን አናላይዝ ያደርገዋል። ይሄ ክሊኒካል ጃጅመንት የምንለው ነው። ከሳይንስ ሳይሆን ከማንነት ከሂውማን ኤሌመንት አለው ሞር ገብቷል። ምልህ ያንን ነው አንደርስታንድ አድርገህ በጣም ይሄ ነው ብዙ ጊዜ አሁን ሐኪሞችን መክረው አንዳንድ ሲምፕቶም ጠለቅ ብለው በደንብ ፕሮፐር ሂስትሪ ቢወስዱ በደንብ ፔሸንቶቻቸውን ቢያዩ ምናልባት ያዩበት አንግል ጥሩም ላይሆንም ይችላል። ስለዚህ ሰፋ አድርጎ ማየቱ በጣም ጥሩ ነው የሚል እምነት አለኝ። በጣም ጥሩ። ሌላው ምናልባት ቅድምም አንስተነዋል፣ እነዚህ ፈረንጆቹ ፖኤቲክ ላይሰንስ ይሉታል። ማለት አንድ የሕክምና ባለሙያ ስትሆን በህግ ነው የምትሆነው አለ፣ የራሱ ህጎች አሉት። ወደዚህ ስንመጣ ደግሞ ወደ አርቱ ደግሞ በአብዛኛው ህጉ ትንሽ ሰፋ ያለ ነው። ለምሳሌ አንተ ስሜት ከሆነ እውነትን ትዊስት ማድረግ አድርገህ ልጽፍ ትችላለህ፣ ግን እዚህ ጋር የሚገድብህ ነገር አለ እና አንዳንዴ እዚህ ጋር ያመንክበትን ጉዳይ እዚህ ጋር ጥበቡ ደግሞ ሌላ መልክ ሊሰጥህ ይችላል ወይ? ሁለቱን ነገሮች እንዴት ታያቸዋለህ? እንግዲህ ፖኤትሪ አክቹዋሊ የራሱ ትምህርት አለው ታውቃለህ። ፖኤትሪ እኔ አልዋሽም፣ መጽሐፍ አንድ የገዛውና ማጥናት ጀመርኩና በቃ ተውኩት፣ አልገፋውበትም። ዝም ብዬ የተወሰነ 3-4-5 ፔጅ አየሁትና ለምን ከኔ ጋር ተቃረነ። እኔ ኢሞሽናል ፖይት ነኝ። በቃ ነገር አይና እጽፋለሁ። ግን ባይዘው ይሄንን መጽሐፍ ከርከሪቻ ሁለተኛ ግጥም መድብሌና አዲስ አበባ ቲያትር የስነ ጽሁፍ አስተማሪ ፍቃድ የሚባል አንድ አርቲስት በጣም እንግባባለንና እንድሰጣቸው እሱ እንትን ብሎኝ ፋሲሊቴት አድርገው አንብበውት አንተ ግን በእርግጠኛ አልተማርክም ሊትሬቸር ፖኤትሪ አለኝ። ለምን ብዙዎቹን አነበቡና ይሄ እንደዚህ ነው የግጥም ይሄ እንደዚህ ነው የግጥም በስሜቴ የምጽፋቸው ነገሮች አንድ መጽሔት ላይ እኮ የኔን ግጥም እንደ ምሳሌ የሆነ ግጥም ብለው እንደ ምሳሌ የኔን ግጥም ማስተማሪያ ተጠቅሰውበታል። እንግዲህ እኔ ሊትሬቸር ሰው አለው ገብቷል። ህግጋት አለው። ግን አንዳንዴም በኢሞሽናል ሆነ የምጽፋቸው ነገሮች አንዳንዴ ሳታስበው እዛ ህግጋት ውስጥ ያርፋሉ። እኔ ድንገተኛ ነገር ሳይ ቶሎ አላርፍም፣ ቶሎ ነው የምጽፈው። ገብቷል። ወረፋ የግጥም መድብል ወረፋ ረጅም ወረፋ ላይ ሆኜ ዛሬ 15 ዓመት 14 ዓመት ይሆናል ተክለ ሃይማኖት ነበር የምሰራው። መኪና የለኝም። ረጅም ሰልፍ ስራ ለመሄድ ሌላም ቦታ ደግሞ ረጅም ሰልፍ ያለውና ሞባይሌን አወጣውና በቃ ወረፋ ብዬ መጻፍ ጀመርኩ። ስሜቴን ሰልፍና ሰልፈኞች፣ ተስፋና ተስፈኞች
በአዲስ ጎዳና ላይ፣ በታክሲዎች ደጃፍ፣ በማደያ ደጃፍ፣ በኪዮክስ ደጃፍ የሆዱን ወዱ አምቆ ደብቆ የሚኖር ሰው በዛ ወረፋ ጠብቆ። ወረፋ ላይ ሆነው ከመስመር ካልወጡ፣ ትዕግስትን ተላብሰው ተስፋ ካልቆረጡ፣ በሰው ካልተገፉ ወይም ካልተጋፉ የጊዜ ጉዳይ ነው፣ ቅርብ ነው ደጃፉ ብዬ ጻፍኩትና ኢሚዲየትሊ ሆላንድ ላለችው እህቴ ነው የላኩላት። ቬሪ ኦሳም፣ በጣም ኢንትረስቲንግ ግጥም፣ እንዴት ጻፍከው፣ በጣም የሚገርም ፓወርፉል ሜሴጅ ያለው ግጥም ስትለኝ በቃ ሞራሌ ተነሳ። በቃ ከዛ በኋላ ነው ብዙ ግጥሞች የጻፍኩት እና እቺ ግጥም ሰልፍ ላይ ሆኜ ነው ያንን ያየሁትን ሴናሪዮ ነው ያስቀመጥኩት። እንደዛ እኔ የምገጥማቸው ግጥሞች እንደዚህ ናቸው። ሌላ ምሳሌ ልሰጥህ እችላለሁ። ለምሳሌ እንደዚሁ ያኔ ታክሲ ውስጥ ውይይት የሚባል ታክሲ አለ፣ አሁንም አለ አንዳንድ። ያ ውይይት ፊት ለፊት ነው የምትቀመጠው፣ እንደዚህ ፊት ለፊት ትፋጠጣለና ቆንጆዬ ልጅ ፊት ለፊት ቁጭ ብላለች እና ከንፈሯ ላይ ምች መቷታል እና በቃ እያየኋት ቦይፍሬንዷ አሳዘነኝ። እንዴት ነው እንደ ሊስማት ቢያስብ የሆነ ውስጥ የሆነ ነገር አሁን ፊሊንግስ መጣ። ስለዚህ እሷን እያየው መጻፍ ጀመርኩኝ። የከንፈር ወዳጇን ቀጥራው ልታስጎበኘው ሰፈሯን፣ ሰበብ ፈልጎ ቀረሱ ምች ቢመታው ከንፈሯን። አዝና ተክዛ ከአንጀቷ ወደ አምላኳ ጸለየች፣ የከንፈሯ አልሆነኝም የልብ ወዳጅ ስጠኛለች። ፍቅር ከከንፈር ጋር ልብንም አንድ ላይ ይሻል፣ የሚፈልገው ሲጎልበት የከንፈር ወዳጅ ይሸሻል። ቅጽበታዊ ግጥም ነው። ታክሲ ውስጥ የተጻፈ ግጥም ነው። ታክሲ ውስጥ ነው የተጻፈ። አዳር የተመቸኝ ህልም ያሳየኝ ወጉን፣ ሌቱ እስኪነጋ ቃዠው ደግ ደጉን። የራበው ስመግብ የታረዘ ሳለብስ፣ የከፋው ሳጽናና የሚያነባ ሳብስ። ካለኝ ላይ ከፍዬ ድሃ ስመጸውት፣ ለሌለው እንዲቸር ጌታን ስወተውት። አይቀር የሆነና ማለዳ ባነንኩኝ፣ ቀኑን ጀመርኩና ውሎዬን ኮነንኩኝ። ለራሴው ስበላ ለራሴው ስለጋ፣ ድሃን ፊት ስነሳው እጁን ሲዘረጋ። ለራሴው ስሯሯጥ ለራሴው ስቆልል፣ ድሃ እንዳይደርስብኝ ቅጥሬን ስከልል። የታረዘ ወድቆ እያየው ሲያጣጥር፣ አይቼ እንዳላየው ለማስመሰል ስጥር። ውሎዬን ኮነንኩኝ ምን ነው ባልባነንኩኝ። እባክህ ፈጣሪ አትስበረው ቅስሜን፣ ቀኑን ቅዠት አርገ እውን አርገው ህልሜን። አሁን እንግዲህ የምንሄደው ስለ ጻፍካቸው ሁለት የግጥም መድብሎች ነው እና እንደው አንዱ በምን ያህል ጊዜ ጻፈ፣ በእያንዳንዱ መድብል ውስጥ ምን ያህል ግጥሞች አሉ የሚለውን እናወራና እንዴት ነው ደግሞ ያጻጻፍ ስታይል፣ ከምን ተነስተ ነው? ደስታ ነው ሞር ንግጥም የሚያደርግ፣ ሀዘን ነው እንድትገጥም፣ ቁጭት ነው እንድትገጥም የሚያደርግ፣ ወይስ ደግሞ አንዳንዴ ህልም ነው ተስፋ ነው? እና ምናልባት እሱንም አብረን እያየን እንዲህን ምናልባት ከዛውም ከእያንዳንዱ መጽሐፍ ላይ አንዳንድ ግጥሞችንም እንደዚሁ እያነሳን በምክንያት እያነሳን ልናወራቸው እንችላለን። ስለነሱ መጽሐፍቶች ግጥሞች እንግዲህ እኔ ያው ልጅ እያለሁ ጽፍ ነበር ብያለሁ። ከዛ በኋላ ሃይስኩል ስገባም ሃይስኩል አካባቢ አብረን በግሩፕ ስናጠና ትንሽ ግጥም የጻፍኩ ለጓደኞች ያነብላቸው ነበረ እና የኔን ግጥም እንዲያውም ዛሬ ግጥም የለም ይባል ነበር። 12ኛ ክፍል ለማትሪክ በግሩፕ እናጠና ነበር። ያን ትዝ ይለኛል። ግን ሜዲካል ስኩል ባይዘዊ ከገባሁ በኋላ ጠፋሁ። ያው ሜዲካል ስኩል ያለውን ታውቀዋለህ ፕሬዠር። ግን እንደዛም ሆኖ አንዳንድ የኪነ ጥበብ እንቅስቃሴዎች ነበሩ። አብረን እንዲያውም አንድ ጊዜ አብረን የሆነ እሱን ሞክሩት የሚል ፕሮግራም ውስጥ እሳተፍ ነበር። የሆነች ነገር አለች። ግን ሜዲካል ስኩል ውስጥ የጻፍኳቸው ግጥሞች በጣም ጥቂት ናቸው ለመናገር። ፋይናሊ እንዲያውም ኢንተርንሺፕ ስንገባ ነው ትንሽ ዘና ስንል አጀንዳ ገዛው እና ግጥም መጻፍ ጀመርኩ። የሚገርሙ ግጥሞች መጻፍ ጀመርኩ። ብዙ ግጥሞች በእንግሊዝኛ በአማርኛ ትላለ በቃ እየጻፍኩኝ ያነባለሁ። ማስቀመጥ ጀመርኩ። ያቺ መጽሐፍ 30-40 ግጥም ይዛ አምቦ
ተመድቤ ሲሄድ ጣልኳት፣ ጠፋች። በጣም ብዙ ነው የኔ ታሪክ በጣም የሚገርም። ከዛ በኋላ በጣም በሚገርም ሁኔታ ለረጅም ዓመት ጠፋው ማለት ተውኩኝ። በቃ አሁን አምቦ 8 ዓመት 9 ዓመት ስሰራ መጽሐፍ አቆምክ ማለት ነው? ጽፌ አላውቅም። ከዛ ፌስቡክ ኤራ አልተጀመረም ያኔ ነው። እንዲያውም እንትን ገባው ዩኒቨርሲቲ ጥቁር አንበሳም ገብቼ ምንም በቃ ግጥም አስቤውም አላውቅም። እኔ ለራሴ አሁን ሳስቤ ይገርመኛል። ምን ሆኜ ነው ለምን ጠፋው የሚል። ልክ ፌስቡክ ሲጀመር ገና እኛ የመጀመሪያዎቹ ነበር ፌስቡክ ውስጥ ገባን እና አንድ ልጅ አለ፣ ያው ፌስቡክ ጓደኛዬ ነው፣ ግጥም እየጻፈ ፖስት ያደርጋል እና ውልግድግድ ያለ ግጥም ነው የሚጽፈው እና ግን አይዲያው አሪፍ ሆኖ ግን አጻጻፉ ደስ አይልም። አንዱን ግጥም አወጣውና ቆንጆ አድርጌ አሳምሬ ጻፍኩና በውስጥ መስመር ላኩለት። እቺ ግጥም እኮ እንዲህ ብትጻፍ ታምር ነበር። ከዛ በጣም የወሶ ኤግዛይትድ ለጠፈው እና ብዙ ላይክ አገኘ ከመጀመሪያው የበለጠ ማለት ነው። ከዛ በኋላ ከስር እኔ ፍራሽ አዳሽ ሆንኩኝ። ከስር እየላክልኝ እችን እስቲ አስተካክልልኝ ማለት ጀመረ እና 1-3-4 አስተካክል ሰው ይብልጥ መሆኑ እያልኩኝ ከስር ይልክልኛል። ያው አስተካክልለታለሁ። ከዛ በኋላ ለምን እኔ አልጽፍም እንዲህ ምን ነካኝ ብዬ አንድ ግጥም ጻፍኩኝ። እዚህ ውስጥ አለች። እሷን ግጥም ጽፌ ለጠፍኩኝ። ስለጥፍ ሶ ሜኒ በቃ አፕሪሺዬሽኖች። ከዛ በኋላ እኔ እንጃ አለች። ከዛ በኋላ መጽሐፍ ቀጠፍ ፌስቡክ ላይ መለጠፍ ጀመርኩኝ። ብዙ በቃ ሳምንት 2-3 ግጥሞች የተለያየ አይዲያ እያዝኩ እነዛ ግጥሞች ተሰባስበው ያኔ እንዲያውም ስሜቴንም ገልጻለሁ። አንዳንድም ሀሳቦች አንስቼም ዝም ብዬ ጽፋለሁ። ከዛ ያ ነገር በቃ ሞር ይሄ ልክፍት አይደለም ተነሳብኝና በቃ ሞር በቃ ማጅራቴን ይዛ ጥበብ ዘፈቀች ማለት ይቀላል። በቃ እዛ ውስጥ ገባሁ። ግን አምቦ አንድ የጻፍኩት ግጥም አለ በመሀል በቃ እሷን ግጥም ኢትዮ ኤርትራ ጦርነት ጊዜ ዘምተን ዴዴሳ ነበር የዘመትኩት። ዴዴሳ ታውቀዋለህ? ዴዴሳ በወለጋ መስመር አርጆ የምትባል ከተማለች። ከአርጆ ተገንጥለ ነው የምትገባው። ረጅም ጫካ መሀል ተመንጥሮ የታሰራ መንገድ አለ። ደርግ ያሰራው የማሰልጠኛ እንትን ነው፣ ወታደራዊ ማሰልጠኛ እንትን። እዛ የኤርትራ ወታደሮች የታሰሩበት ቦታ ነው። እዛ ዘምቼ አርጆ እየመጣ እንዝናናለን በዊኬንድ። አርጆ ማለት የማንጎ ሀገር ናት። በየግቢው 3-4 ማንጎ ዛፍ ነው ያለው። ማንጎ ደግሞ የደረስበት ሰዓት ነበር። ተንዘርፈው በቃ ከተማ ሁሉ ማንጎ ነው። ምግብ ስትበላ በትሪ እንደ ዲዘርት የሚቀርብልን ማንጎ ነው። አስፓልት ሁሉ ቢጫ ነው። ለምን በቃ ሰው በልቶ እና አንድ ጊዜ አንድ ሲን አየው። ሲሄድ አይሱዞች ተደርድረዋል ከጥግ እስከ ጥግና ጎረምሶች ናቸው አይሱዙ ሹፌሮችም ባለቤቶች። ሰው ማንጎ በቁና እየገለበጠ 5 ብር ነው የሚሰጧቸው ማስታውሱ። በቃ በቁና ያመጣሉ፣ ይገለበጣሉ። የተዘረዘሩ 5 ብሮች ለእያንዳንዳቸው ይሰጣሉ። ይህንን ትዕይንት አየውና እዛው የጻፍኳት ግጥም አለች ወረፋ ውስጥና ማንጎ የምትል ግጥም አለች። እሷን ያኔ ስለጻፍኳት ታሪካዊ ግጥም ናት። ማንጎዬ የኔ ጣፋጭ ፍሬ፣ ዛፍሽ አበዛዙ መልክሽ አወዛዙ፣ ሞልተሽ ተርፈሽ አርጆ ሰርተሽ ስንቱ ጎጆ፣ በቁና ተሰፍረሽ ስንቱ እንደሃ ጦረሽ፣ ይኸው ለኔም ደረሽ። ታዲያ ምን ያደርጋል ሲልጡሽ አትመች፣ ሲግጡሽ አትመች፣ ሲበሉሽ አትመች፣ አንቺ ሞለጭላጫ፣ አንቺን የበላው ቀን ልብሴ ሁሉ ቢጫ፣ ፊቴ ሁሉ ቢጫ፣ ጥርሴ ሁሉ ቃጫ ብዬ እቺ ታሪካዊ ግጥም ናት እና እወዳታለሁ በጣም። በቃ ማንጎ እና እዛ ግልጽ ነው ያረካት። በደንብ ስዕላዊ መግለጫ ነው የሰጠህ። አንድ ዝግጅት ነበር መድረክ ላይ እና አይጦች ነበሩ፣ የዴዴሳ አይጦች። ስለነሱም አንድ ግጥም ጽፌ ነበር። ግጥም ጠፋ። ይገርማል። መድረክ ላይ አቅርቤዋለሁ። ድመት ነው የሚያካክሉት እና የእነሱን እዛ የሚያደርጉትን ነገር ትንሽ ተንቀሳቅሼ ነበር ያኔ። ከዛ በኋላ ጠፋ። ከዛ 2006 ወረፋ በ2006 ነው የታተመው።
ከዛ ከ2 ዓመት በኋላ ከርከሬሻ ታተመ። በ2 ዓመት ዲፍረንስ ነው። ያኛው ወደ 90 ምናምን ግጥሞች አሉት፣ ይሄ 112 ግጥሞች አሉት። 200 ማለት ነው። 200 ምናምን አካባቢ ግጥሞች ናቸው እና ብዙ ነገሮችን ያነሳል። ማህበራዊ ህይወት፣ የተወሰነም ቅኔ የለበስ ፖለቲካም፣ ስነ ምግባርም ኤቭሪቲንግ ያነሳል። 114 ግጥሞች ነው ያሉት። የሚያዋዙ ስትረስድ ሲሆን የምጽፋቸው ግጥሞች አሉ። አንዳንዴም እንደዚህ አዝናኝ ኮሜዲ ለበስ ግጥሞች አሉኝ፣ አስተማሪ ግጥሞች አሉኝ፣ አዝናኝ ግጥሞች አሉኝ እና ብዙዎቹ ግን ምክንያትና ገጠመኝ አላቸው። የኔ ግጥሞች ባይዘዌ በተለይ ከቅርብ ጊዜ ወዲህ የምጽፋቸው ብዙ ገጠመኞች የአጋጣሚ በማያቸው ነገሮች ላይ ተመርኩዤ የምጽፋቸው ነገሮች ይበዛሉ። ድንገት አንዳንድ ነገር ድንገት ሀሳቡን ልብ ይልብሃል። ያ ሀሳቡን ልብ ሲልብ ትይዘውና ግጥም በጣም ፓወርፉል ነው። ምቅ የሆነ ነው እና እንደውም አጻጻፍ አንተም የስንኞቹ በጣም አጭር ናቸው። 3-4 መስመር ኃይለኛ እንትን ሀሳብ ከየት አመጣው? አጭር ማድረጉን በጣም ምቅ ይገልጽልኛል ስለምታስብ ነው። ረዘም ያለ ሆነ መሬት ረዘም ያለ ግጥም አልወድም፣ ግን አሉኝ የተወሰኑ ግጥሞች። ግን ብዙ ጊዜ አንደኛ ከታይም አኳያ እኔ መጽፈው ባለችኝ ታይም ነው። ቶሎ የሆነች ነገር ቋጭቼ ቁጭ ማድረግ ወዳለሁ ከታይም አኳያም። ሁለተኛ ግን የኔም ያጻጻፍ ዘይቤ አጫጭር ግጥሞች ላይ አጫጭር ግጥሞች የሚወዱ አሉ። እነ ታገል ሰይፉ አጫጭር ግጥሞች እና ኢቭን ማነው ጥራልኝ ዋናው ገጣሚ ረጃጅነት ነው። እነሱ ረጃጅም ግጥሞች ነው የሚጽፉት። እነሱ ሊትሬቸር ፖይትስ አሉ። አሁን ብዙ ጊዜ ሊትሬቸር የተማሩ ሰዎች ቴን ቱ ራይት በጣም ሎንግ ግጥም፣ ረጅም ግጥም መጻፍ። አንዳንድ የረጃጅም ግጥሞች ጸጋዬ ገብረመድኅን አሁን በጣም ረጃጅም የሀሳብ መደጋገም ታይባቸዋል። ያስተዋልኩትን ነገር የመሰልቸት ነገር አለ ሲነበብ። አንዳንዴ ሰዎች ከሀሳብ ይወጣሉ። አጫጭር ግን በጣም ፓወርፉል ናቸው። ሁለት መስመር ገጣሚ ያለ አንዳንድ ጊዜ እኔ መድረክ ላይ የሰማሁት ግጥም የኔ ግጥም አይደለም ብነግርህ በጣም ሁለት መስመር ነው እና ልጁ ወጥቶ ብቻ ለምን ትንሹና አጭሩ ይናቃል፣ ለማብራራት ለማጥፋት አንድ ጣት ይበቃል። አሁን ይሄ በጣም ፓወርፉል ነው። በጣም ለምን አጭሩና ትንሹ ይናቃል፣ ለማብራራት ለማጥፋት አንድ ጣት ይበቃል። ቁመተ ይህ ለእኛ የሚሆን ግጥም ነው ማለት ይህንን ያመጣሁት መሰለህ። ፖኤትሪ በጣም ፓወርፉል። በጣም ደግሞ ምናልባት አሁን አንተም ራሱ ሕክምና ጊዜ በጣም ወሳጅ ነው። ይህኛው ደግሞ ጊዜ የሚፈልግ ነው እና ምናልባት ማጠራቸው አንድ ትልቅ ሁለቱን ለማገናኘት ረዥም እጽፋለሁ ካልክ ሞሮፍ ሕክምናው ጋር እንትን ይለዋል ጊዜ ስለሚፈጅብህ። ግን አሁን እነሱም ይሆናል ይመስለኛል ምናልባት ጊዜውም። ግን በጣም ደግሞ ፈሩን ሳይለቅ መልክቱን ሳይለቅ በዛ ቱ ዘ ፖይንት ሞር መድረስ መቻሉ በጣም የሚገርም ነው። እንደዛ ነው። ራሱን የቻለ ስታይል ነው ልንለው የምንችላለን ማለት ነው። እኔ ስታይል ነው፣ እንደዛ ነው። ብዙ አሁን ያልታተሙ ከ600 በላይ ግጥሞች አለ። በጣም ብዙ ከ600 ለምንድን ነው ያልታተሙት? ግን የአቅም ማጣት ነው፣ የጊዜ ማጣት ነው ያልታተሙት? ሀስል አለው ማሳተም። ብዙ ማሳተምና መሸጥ ባይዘዌ እኔ እንደው ትንሽ ስፖንሰሮችም ስለነበሩኝ እንጂ ምንም ኢነርጂን ትጨርሳለህ። ትርፍ ዶክመንት ነው በቃ። አንዳንዴ በየሰው ቤት ስታየው ደስ ይልሃል። እውነቴን ነው። የሆነ ላይብረሪ ገብቼ ላይብረሪ ሽልፍ ውስጥ አይቼው በአይኔ መጣው የኔን ግጥሞች ገብቷል ምለ እንደዚህ ስታገኛቸው ደስ ይልሃል። እና ያ ቀደም ስትነግረኝ ነበር አንድ ቦታ በፍሬም አድርገውት መጽሐፍ አሁን የኔን ግጥም አንድ ሬስቶራንት ውስጥ በፍሬም ጽፈውት ስሜን ሁሉ ከስር ጠቅሰው ፖስት አድርገውት አይቻለሁ። እና ደስ ይልሃል እንደዚህ አይነት ነገሮች። በቃ ይሄ ሪኮግኒሽን ደስ ይልሃል። ያ ነው ያንተ ትርፊያ ነው በጣም ታስዋል እንጂ አሁን ህትመት ዋጋ በጣም ንሯል።
እና ያዋጣንም እኛ እና ማተር ገጣሚያን ህዝቡ ብዙ ስለማያውቀን አንድ የግጥም መድብል 250 ብር ብላት ከዛም ድሮ 35 እና 40 ብር ጊዜ ራሱ በስንት ትግል ነው ለመሸጥ ሞክረን ግማሹም ሳይሸጥ በነፃ ነው የበተን ነው። ሞስት ምንም ትርፍ የለውም እና አንዳንዴ ያም ፍረስትሬት ያደርጋል። የምታወጣው ኤነርጂ እናንተ ነው እና ግን ወደፊት ማሳተም ይመስለኛል። በጣም የሚገራርሙ ግጥሞች አሉኝ። እንዲያውም የአሁኑ መድብሌ በጣም ፓወርፉል ሊሆን ይችላል እና ግን ያው እንግዲህ አሁን 3ኛው እየታሰበ ያለ አዎ 3ኛው እየታሰበ አለ በሀሳብ ደረጃ እንዲያውም የተመረጡ የተጠራቀሙ ግጥሞች አሉ። አንድ ቀን እንግዲህ ይታተማሉ የሚል እምነት አለኝ። ምናልባት አሁን ሕክምና ላይ ግጥምህ የጠቀመህ ነገር ይኖራል? ግጥም ተሞክሮ ካለስ ነው ነገር? ግጥም ያክማል። ባይዘወይ ጥበብ ታክማለች። ባይዘወይ ይህን መጀመሪያ ላንሳ። ለታካሚዎች ጥበብ የማከም ፓወር አለው። ፍርሃታቸው እንዲቀንስ፣ ጭንቀታቸው እንዲቀንስ፣ ፔናቸው እንዲቀንስ፣ ሪላክስ ያደርጉ እነዚህ ነገሮች እንዲቀንስ ይረዳል እና ብዙ የተጠኑ ጥናቶች አሉ። አንድ ሰፊ ጥናት በካንሰር ታካሚዎች ላይ በየሳምንቱ ሙዚቃና የግጥም ዝግጅት አድርገው ጥናት አካሂደው ነበርና ጭንቀታቸው፣ ፔናቸው እንደቀነሰ፣ ተስፋቸው እንደጨመረ ነው ጥናቱ የሚያሳየውና እና ግጥም የማከም ሂሊንግ ፕሮሰስን የማፋጠን የቶሎ የማገገም ሂደትን የማፋጠን ጥቅም አለው ለእንትኖች ለጤና ለታካሚዎች። እኔ አንዳንዴ አንድ ገጠመኝ አለኝ። እሱን ገጠመኝ ልንገርህ። ወፍራም ናት ታካሚ፣ በጣም ወፍራም ናት እና ሁሌ ስለ ኦቤሲቲ ብዙ ጉዳቶች ኦቤሲቲ የሚያመጣቸውን ጠንቆች በደንብ እነግራታለሁ። ግን በጣም በቃ ምግብ ትወዳለች። ሁልጊዜ ምን ላድርግ ዶክተር ከአቅሜ በላይ ነው፣ እኔ አልቻልኩም፣ ኤክሰርሳይዝም አትወድም እና እንግዲህ ውሳኔ ገጣሚ ነኝ ታውቂያለሽ? አውቃለሁ፣ እሰማለሁ። እስቲ አንድ ግጥም ልንገርሽ ብዬ አንድ የጻፍኳት ግጥም አለች እዚህ መቀርቀሪቻ ውስጥ። ክረምት አልፎ በጋ ገባን በልተን ክረምት አልፎ በጋ ገባን በልተን ግተን በጣም ሰባን። ስብሐት ለበግ መች ጠቀመ የዓመት ባለት ተለቀመ አልኳት። ደነገጠች፣ ጀኒሊ ደነገጠች። በቃ ክረምት አልፎ በጋ ገባን በልተን ግተን በጣም ሰባን። ስብሐት ለበግ መች ጠቀመ የዓመት ባለት ተለቀመ። ደነገጠች እና በቃ ሄደች። ከ3 ወር በኋላ ስትመጣ ሸንቃጣውን አመጣች። እንዴት ነው ስላት ያ ግጥም ቦምብ ነው፣ ወዲያው ነው ጂም የገባሁት፣ ወዲያው ምግቤን በቃ ያ በግ ነው ትዝ የሚለኝ ሁልጊዜ ያ የሰባው በግ እና መለቀሜ ነው በቃ ነው ያልኩት አለች። እና በቃ ክብደት ቀንሳ መጣች። ምን ያህል ፖኤትሪ ፓወርፉል እንደሆነ ያኔን ያየሁት እና ይሄ ገጠመኝ አለኝ። ሌላ እንግዲህ እንዳልኩ ነው። አሁን አንዳንድ በውጭ ዓለም እንደዚሁ አርት ክለቦች አሉ በየሆስፒታሉ። የአርት ክለብ ይጠቅማል። እንደዚህ በተለይ ክሮኒክ ኬር ያለባቸው ሆስፒታሎች የሚታከሙ ታካሚዎች ያሉበት ሆስፒታል ውስጥ እነዚህ በሳምንት አንድ የሙዚቃ መነባነብ ግጥም ምን ሪላክስ ያደርጋቸዋል። ያልኩህን ነው። ፍርሃታቸው፣ ጭንቀታቸው ሁሉ እንዲወገድ እና ፔናቸው እንዲቀንስ ስለሚረዳ እነዚህ ክለቦች አሁን በአሜሪካን ሀገር፣ አንዳንድ የአውሮፓውያን ሀገሮች እንደዚህ አርት ክለቦች አላቸው። ያ ነገር ቢዞት ቢመጣ ጥሩ ነው። ሌላ ራሱ ወርኪንግ ኢንቫይሮንመንቱን አርትን ማካተት። ለምሳሌ በየኮሪደሩ በየክፍሉ የሚሰቀሉ አርቶች በጣም ፓወርፉል ናቸው ለሂሊንግ እና ሙዚቃ፣ ለስለስ ያለ ሙዚቃ ሪሴፕሽን ኮሪደር ላይ መክፈት። እነዚህ በጣም ለሂሊንግ የማገገም ሂደትን ያግዛሉ የሚል ነገር አለና አንዳንዴ ኢንቫይሮንመንቱን ሄልዝ ኢንቫይሮንመንቱን
ውስጥ አርትን ማካተት ለታካሚው በጣም ይጠቅማል። በጣም 50% ነው። ቅድም እንዳልካት ወፍራማ ሴትዮ ምንም መድኃኒት ወደዛ ሸንቃጣ ላይ ያረጋት ይችላል ብዬ አላስብም። ያ ግን ግጥም አይምሮ ውስጥ ገብቶ ሰርቶ ለወጣት እና ፕሪስክሪፕሽን ላይም ራሱ ብጽፈው እኮ ያ ግጥም በደም ፋርማሲ ወስዳ ባታየው እንግዲህ እንትኖችን መጽሐፍቶችን ገዝታ ሞል ልትታከም ትችላለና ቅድም ደግሞ ስታነሳ አንድ የሚገዛንም የለም ማለት 250 ብር ግዛ። አሁን መድኃኒት እኮ አሁን ያቺ ሴትዮ እኮ በመድኃኒት እኮ ብታዝላት እኮ 1000 ልታወጣ እኮ ትችላለች። ግን ለምንድን ምን ይመስልሃል ግን ማህበረሰቡ ለእንደዚህ አይነት ለጥበብ ያለው እይታ እንደዚህ ማለት ማነሱ? አሁን ሌሎች ሆስፒታሎች ብለኛል፣ የውጭ ሀገር ሆስፒታሎች እነዛን ነገሮች በማድረጋቸው በእርግጠኝነት እዛ ላይ እንደዚህ አይነት ትሪትመንት የሚሰጡት ሆስፒታሎች እኮ ክፍያቸውም አኮርዲንግሊ በጣም ከፍ ያለ ነው ሞር የሚሆነው። አለበለዛ ያንን ሕክምና አያገኙትም። እና ለምንድን ነው ግን ለግጥም ወይም ለአርት ያለን ነገር ለምንድን ነው ያነሰው? እኔ ደካማ አንደኛ ማህበረሰባችን ይመርጣል የሊትሬቸር ሰው ማለት በጣም የታወቁትን በቃ ግዙፍ የሆኑትን ስማቸው ላይ ያሉትን ነው ሞር የመረጠ የሚያነበውም የሚገዛውም። እነሱንም እኮ በደንብ የሚያነብም ያለ ምናልባት ያ ነገር አለ። ደግሞ ግጥም በብዛት ይታተማል። አንዳንዴም ብዙ መናኛም ግጥሞች ዝም ብሎ ብቻ ብር ስላላቸው ሰዎች እየጻፉ የሚያወጡት ነገር አለና በሌሎች አይን እየታየ ደህና ስራም ሲመጣ ሰው ትንሽ የመሸሽ ነገር አያለው። ያ ነገር ነው። እኔ ብዙ ቻሌንጅ አይቻለሁ። በተለይ ወረፋ ላይ ያየሁት ቻሌንጅ እውነቴን ነው። እኔ ራሴ በላስቲክ ተሸክሜ መኪና አልነበረኝም። ከተክለ ሃይማኖት ሆስፒታል ነበር የምሰራው። በቦርሳ ይዤ ፒያሳ እንዲህ የሚደረደሩ መጽሐፍ ነጋዴዎችን እየሰጠው የሄድኩኝ ብር አይሰጡም። ተቀብሎ ተሸጠ አልተሸጠ እያልኩ ችርቻሮ ነው እየዞርኩ እንግዲህ ሐኪም ሆኜ ኢንተርቪስት ሆኜ እንግዲህ አስቡ። ብዙ ቦታ የተከዳውበት ነገር አለው። መጽሐፍ ሰጥቼ በኮንሳይመንት ነው የሚወስዱት እና ብዙ አንድ ገጠመኝ በጣም የሚያሳዝን የሚገርም አሮጌ መጽሐፍ ነው የሚሸጡት። ሁለት ልጆች ናቸው እና ጫት ይቅማሉ እና በቃ የድሮ አሮጌ መጽሐፎች ተርድረዋል እና እንደዚህ ሳሳይ አንተ በጣም ኢንትረስቲንግ ነው አሉ እና እስቲ 10 ስጠን አሉ። በቃ እና ተነጋገርን። ይህን ያህል ሽጡን፣ ይህን ያህል በቃ ከ3-4 ቀን በኋላ እመጣለሁ አልኳቸው። ወዲያው ደወለልኝና እረ በጣም ሄደ፣ በአንዴ 7 ሄደ፣ 15 ይዘህ ካልመጣ አሁኑን ይዘን አለኝ። የዛኑ ቀን ብዬ ተሸከምኩና ለካስ ደብቀውት እነሱ 3 ብቻ ተሸጠቁ። 15 ዘርገፍኩ። ከዛ 2 ያቀበል እረ በጣም ሄደ ምናምን ሌላ 10 ይዘን አለኝ። ብዬ ሲሄድ የለም ሰጠዋቸው። ኦልሞስት እንዲንጃ 35-40 መጽሐፍ። ከዛ ከ2 ሳምንት በኋላ ሄድኩኝና እንዴት አለ መጽሐፉ? ተሸጠ ሁሉም። እሺ በሉ የኔን ሰብስ ብሩንም እኮ አጠፋ ነው። በቃ የምትፈልገው መጽሐፍ ምረጥና ከዚህ ስደር ደንግጬ እውነቴን ነው ታንኪው ብያቸውን ሄድኩት። ለምን ፒያሳ መሀል ከማን ጋር የምትጣለው? በዛ ግርግር እንዳሁኑ አይደለም። ምን ብለህ ነው? አልተፈራረምንም። መንገድ ላይ ሲሰጣቸው ዝም ብለህ ወረቀትም የለም። በቃ ሸጥ በቃ እነሱ ሸጠውት በርካሽም የኔ ወይ በ20 ብር ሸጠውት ጠጥተውበታል። በቃ ውሰድ በቃ የፈለግከው ምረጥ እንወሰድ። በቃ የድሮ ታሪኮች፣ የድሮ የፊዚክስ ኬሚስትሪ መጽሐፎች በቃ እንጂ እንደዚህ አንዳንዴ ብዙ መጽሐፍ ሰጠ መጽሐፍት ቤቱ ይፈርሳል ወይ ይዘጋል። በቃ ይዘውት ይጠፋሉ። ብዙ ነገሮች አሉ። ግን አንድ በጣም ደስ የሚል ገጠመኝ በጣም የሚገርም አለኝ። በዚህ በወረፋ አንድ ታካሚ ሊታከም መጣ እኔ ጋ ተክለ ሃይማኖት። የሳምባ ቲቪ ምልክቶች ነበሩት። የሳምባ ውሃ ፈሳሽ ቋጥሮ እሱን
አየሁለት። በቃ እንዲህ ነው ብዬ ፈሳሽ ወስደን አስመረመርን። ቲቪ ተገኘበት። በጣም የእሱ ኤግዛይትድ በሽታው መገኘቱ በቀጠሮ ሲመጣ ሁሌ መሳቢያ ውስጥ መጽሐፍ አለ እና እቺ መጽሐፍ የኔ ግጥም መድብል ናት፣ አንባት። አንተ ጻፍኩ አለኝ። አሁን እኔ ጻፍኩት አለ ብዙ አለኝ። አለኝ 200 ኮፒ ታገኝልኛለህ አለኝ። ኧረ እሰጥሃለሁ፣ በቃ ነገ አዘጋጅልኛለህ። እና ጠዋት ደወልልኝ። የቱ ጋር መጥቼ ልውሰድ ነው ያለኝ። መጥቶ እኔ ሰፈሪ ድረስ መኪናው ይዞ መጥቶ በላስቲክ መጽሐፎቹን ተቀብሎ ዋጋውን በዋጋው ካልኩሌት አድርገው ብሩን ሰጥቶኝ ያን መጽሐፍ ምን ቢያደርገው እሱ በአዲስ አበባ ትምህርት ቤቶች የስቴሽነሪ እና የትምህርት መገልገያ እቃዎች አሰራጭ ነው፣ አከፋፋይ ነው። ለእያንዳንዱ አዲስ አበባ ትምህርት ቤቶች በነፃ የኔን መጽሐፍ 3 በሄደበት ትምህርት ቤት ነገረኝ። ለሁሉም ትምህርት ቤት ላይብረሪ መጽሐፍ እናድየናገር። እንደዚህም አይነት ሰዎች አሉ። ሁሉም ላይብረሪ ሁሉም እንዲያውም ከአዲስ አበባ ዙሪያ ያሉ ትምህርት ቤቶች ሁሉ መጽሐፍ ዶክተር ኤልያስ በሁሉም የአዲስ አበባ ትምህርት ቤት ላይብረሪዎች ውስጥ ገብቷል፣ ሰጥቼልሃለሁ። እሱ ብር አውጥቶ ልክ ስቴሽነሪ አንዳንድ ነገር ሲሰጥ መጽሐፌን ይሰጣል ላይብረሪ። እንደዚህም አይነት ሰዎች አሉና አንዳንዴ እንደዚህ ስትጎዳም እንደዚህ የሚደግፍም አለና ሀስሉ ብዙ ነው። አንዳንድ መጽሐፍ ለማሳተም ስታስብ አሁን የእኛም ፕሮግራም ዋናው ዓላማው ጥበብ ላለመሻሻል የሚያደርገውን አበርክቶ ምንድን ነው የሚለውን ለመፈተሽ ነው። አሁን ያደረግነው ጭውውትና ጥበብ ያላት ቦታ በጣም ከፍተኛ ናት ያላት ቦታ ግን የተሰጣት ቦታ ደግሞ ምናልባት በማወቅም ይሁን ባለማወቅ ሊሆን ይችላል ታች ነው ያለውና እንዴት ነው ይህንን ለምሳሌ አሁን ያሉብን ማዕት ችግሮች አሉ። በጤናው በሜንታል ሄልዙ ብትል፣ በክላይሜት ቼንጁ ብትል፣ በኤንቫይሮንሜንቱ፣ በአካባቢ ጥበቃው ማለት ያለንባቸው ስብራቶች በጣም ብዙ ናቸው። እነዛን ስብራቶች ደግሞ ሊያድልን የሚችለው ክኒን አይደለም። እነዛን ስብራቶች ሊያድልን የሚችለው እንደዚህ አይነት ጥበቦች ናቸው። በእርግጠኝነት አሁን በእያንዳንዱ አንተ መጽሐፍካቸው 200 ግጥሞች በራሱ በእያንዳንዱ ላይ ደግሞ አንድ ሙሉ መጽሐፍ ሁሉ ይቻላል ብዬ አስባለሁ። ለምን የያዙት ነገር እምቅ የሆነ ስለሆነ ብዙ እና እንዴት ነው እንደ ግለሰብ፣ እንደ እኔ፣ እንደ ቤተሰብ፣ እንደ ማህበረሰብ፣ እንደ አገር፣ እንደ ዓለምም እንደ ጥበብን እንዴት ነው ከፍ የምናረጋት? እና ያኔ ነው ስናረጋት ይመስለኛል ስብራታችን የሚድነው ብዬ አስባለሁ እንጂ ሌላ ነገር እኮ ምንም ነገር ይኸው ስቲል ይኸው በጦርነቱም የተጎዳን ነው፣ በድህነትም እንትን እያለ ነው። እና እንደ ጥበብ ትንሽም አይደለም በደንብ ከፍ አድርጎ ሌሎቹ ትላልቆቹ አንደኛ ዓለም የምንላቸው ሀገሮች ጥበብ ነው ላይ ያወጣቸውና ይህንን አለመረዳት ነው ወይ ብዬ አስባለሁ አንዳንዴና ምንድን ነው መደረግ ያለበት ብለህ? አንድ ገጠሜ ልንገር። በቅርብ ያጋጠሜ ነገር ያጋጣሚ የአክስቴ ልጅ ቤት የሜዳ አጋጣሚ አግኝቼ ነበረ። ድንገት ባዘቦት ቀን ነው የሄድኩትና በጣም ኢንጂነር ነው፣ የታወቀ ኢንጂነር ነው፣ ጥሩ ስራ ያለው፣ ባለቤቱ ሐኪም ናት። በጣም ጥሩ የተደላደለ ጥሩ ኑሮ ነው የሚኖሩት። ቤታቸው ውስጥ ሁሉ ፈርኒቸር አለ፣ ግን ቴሌቪዥን የለም። ግድግዳ ላይ ምንም አይነት ፎቶ የለም። ብቻ 1-2 አርቶች ፔይንቲንጎች ነገር አሉ። ከዛ ሌላ ምንም ነገር የለም። እና በጣም አይ ዋዝ ሶ ኢምፕሬስድ። ምንድን ነው አንዩዥዋል ሆነብኝና ጠየቅኩት። እኔ ልጆቼ 2 ልጆች አሉ፣ ትናንሽ ልጆቼ ምንም ነገር ዲስትራክትድ እንዲሆኑ አልፈልግም። በምንም ነገር ዲስትራክትድ ሆነው እንዲያድጉብኝ አልፈልግም። እኔ ትሬን እያረኳቸው ነው። እናታቸው የምታግዛቸው ነገር አለ። ሌላ ነገር ግን ምንም ነገር እንዲያውቁ ዲስትራክትድ እንዲሆኑ አልፈልግም። ትምህርት ቤት የሚያስተምሯቸው ነገር አለ። በቃ እና ባለቤቴ ሬዲዮ እናዳመጣለን። በተረፈ እኛ ቤት ምንም ነገር አታገኝም አለ እና በጣም ነው ኢምፕሬስድ የሆንኩት። ለምን ቴሌቪዥን የላቸው ምንም አይነት ቴሌቪዥን የለም።
ለዚህ ነው ልጆችን ከስር እንደዚህ ካልያዝካቸው፣ አሁን ልጆች ከስር ነው እየተበላሹ የሚያድጉት። ዋይፋይ ይተከላል ቤት ውስጥ፣ ሁሉ ነገር በቴሌቪዥን ይለቀቃል፣ አብረው ይቀመጣሉ፣ የፈለጉት ነገር ይከፈትላቸው። አሁን እኮ ልጅ እንዳያለቅስም እኮ ዩቲዩብ እንዲከፋፈት አድርገው ነው ገና። ከዛ ሲያድጉ ወደ ቲክቶክ ወደ ምን ኢንስታግራሙን ይገባሉ። ከዛው ነው የሚቀጥሉት እና ምንም አይነት የአርት ኮንሴፕት የላቸውም። ስለዚህ እና ይሄ ነገር ልጆቻችን ላይ ሬጉሌት ብናደርግ፣ አርት ግንዛቤ ብንሰጣቸው፣ እንደዛ ብናሳድጋቸው፣ ከስር ቢሰራ በፋሚሊ ደረጃ ቢሰራ ምናልባት ወደፊት እነዚህ ልጆች ሲያድጉ እንዳልኩ ውስጣቸው አርት ዝንባሌ እያደገ መጥቶ ምናልባት አርትም ያው ፍሎሪሽ እያደረገ ሊመጣ ይችላል። ይሄ አንድ ነገር ያየሁት ነው። ሌላው ቅድም ያልኩህ ነው እንግዲህ እነዚህ ሶሻል ሚዲያዎች በጣም ሬጉሌት ቢደረጉ በጣም አደገኛ ነው። አካሄዳቸው አደገኛ ነው። በጣም ያስፈራል። ሁላችንም አፌክት እያደረገን ነው። ባይዘው ይብን አይደለም ወደ አርት ማሰብ ቀርቶ ስራ ላይ ተጽዕኖ እየፈጠረ ነው። ሰዎች ተሰብስበው አንድ ቦታ ሁሉም ሞባይሉ ላይ ነው። አብሮ እንኳን ኮሚኒኬሽን ቀርቷል። አሁን ያ ነገር ሁሉ እየቀረ ነው እና ያ ነገር ተጽዕኖ አለውና በህብረተሰብ ደረጃ ይሄ ቢሰራ እንዳልኩ እነዚህ የአርት ክበባት ማህበረሰቡ መሀል በብዛት ቢተገበሩና ድሮ እኮ በቀበሌ ደረጃ ነበር። እኛ ልጆች ተማሪ እያለን እኮ የቀበሌ ኪነት እያለን እየሄድን እኮ ቲያትር ዘፈን ያለን ያ ሁሉ ቀረ እኮ። አሁን እኮ ዘ ፖይንት ቲያትር ቤት ብቻ ቀረ አርት። ቲያትር ቤት ደግሞ ሰው የሚሄደው የተወሰነ ሰው ነው እንዳልኩ። ያ ችግር አለ። ቆም ብለን ሪፍሌክት ማድረግ ያለብን ጊዜ ነው ብዬ አስባለሁ። ምንድን ነው ያጣ ነው? ቅድም እንደ አቶ ማቴዎስ በቀለ ያን የመሰለ ባለ 9 ያን የመሰለ ጽፈው አሁን የለም። በቃ እነዚህ ናቸው እኮ የቦረቦሩት አሁን ቅድም ስታነሳቸው የነበሩት እና አንድ ጊዜ ቆም ብሎ ወዴት እየሄድን ነው? ስለዚህ አሁን ቅድም ያንተም ዘመድ እንዳደረጉት በቤቴ ቴሌቪዥን የለም ማለት ቴሌቪዥን አያስፈልግም ለማለት ሳይሆን ግን ያንን ዲስትራክት የሚያደርግ ከሆነ ልጆቼ ስል መስዋዕትነት ከፍያለሁ ምናምን። እንደገና ደግሞ እንዳልከው ደግሞ ማህበረሰብ እንደ ማህበረሰብ ደግሞ የማህበረሰብ የጥበብ የስዕል ኤግዚቢሽን ሊሆን ይችላል፣ የግጥም ምሽት ሊሆን ይችላል። የተለያዩ ነገሮችን ማህበረሰቡ ራሱ ኮሚኒቲው የራሱ በኮሚኒቲ ደረጃ የለም። በሀገር ደረጃ ነው ያሉት። አሁን ያሉን ቲያትር ቤቶች ብሔራዊ ቲያትር ማዘጋጀት ደግሞ የለም አሁን እና ሀገር ፍቅር ነው ያለው። ሊትራሊ ሀገር ፍቅር ነው ያለው ለዚህ ለ7-8 ሚሊዮን ህዝብ። ስለዚህ ማለት የሚነግርህ ነገር እኮ መንግስት አልሰራለትም አይደለም፣ ዲማንዱ ሰውም ዲማንድ አላደረገም ማለት ሰው ሌላ ነገር ውስጥ ተጠምዷል። በቃ ዲማንድ ስላላደረገ በቃው አሁን ሀገር ፍቅር ብትሄድ እኮ አይሞላም። በጣም ያዝናለሁ። አንድ ጊዜ ሄጄ በጣም ያዘንኩት አዘንኩኝ። እኔ ለቲያትር ለሚሰሩት ሰዎች አዘንኩኝ እና ገብተን በጣም ተራርቀን ብሶቻችን ቁጭ ብለን እና ያሳዝናል። እኔ አርቲስት ያሳዝናል ዲስ ዴይስ። ለዚህ ነው ሁላችንም እውነቴን ነው። ለዚህ ነው ዲስከሬጅ ትሆናለህ፣ መጽሐፍ ለማሳተም ዲስከሬጅ ትሆናለህ። ለምን የለም ሶሳይቲ አርት አካባቢ የለም። ያ ችግር አለ እና ወደዛ የምንመለስበት ጊዜ ነው። ያን ምርት ሲመጣ ነው እንግዲህ ሀገራችንም ቅድም እንዳልኩት ከተሰበረችበት፣ አለማችንም ሀገራችን ብቻ አለ ዘሆል ወርልድ አሁን ተሰብሯል እና የተሰበረበት ያንን ፈውስ ሊያመጣልን የሚችለው ደግሞ የተለያዩ የጥበብ አይነቶች ናቸውና ለዚህ ነው እኛም ይህንን ፕሮግራም ስንከፍት ራሱ የሚዲያችን ዋን ፕላኔት ሚዲያ ለተሻለች ዓለም ፎር ዘ ቤተርመንት ኦፍ ዘ ወርልድ ምንድን ነው ማድረግ ያለበት በሚል መነሳት ነው። ጥበብን እንዴት ላለመሻሻል በተለያዩ አርቲስቶች መነጽር ውስጥ ምን ይመስላል እና እንዴት ነው ግለሰቦችን፣ ማህበረሰቦችና ተቋማትን የሚቀሰቅሱትና ካለንበት ከፍ የምንለው ነው እና እንደው ፕሮግራማችንን ከመዝጋታችን በፊት ምናልባት በኋላ ላይ እናደርገው እንችላለን። ያንተ ቅድም ስለ እንትን አንስተ ነበር ስለ ፌስቡክ። ምናልባት በፌስቡክ ላይ ያለ እንደገና ደግሞ መጽሐፍቶች አሉ። የት ነው የሚገኙት እነዚህ መጽሐፍቶች? መጽሐፍቶቹ አሁን ገበያ ላይ የሉም። ወረፋ ኦልሞስት እንደ ዳይኖሶርስ ጠፍቷል።
እኔ ራሴ ይፈልጋለሁ። አንዳንዴ መጽሐፍት ቤት እየሄድኩኝ ይፈልጋታለሁ፣ የለኝም። እጄ ላይ ያሉ ኮፒዎች በጣም ትንሽ ስለሆኑ አዝናለሁ። በቃ ዲሳፔር አድርጋለች። ያው ተሽጣም ብላም በቃ ተሰታም በነፃ ከርከሌሻ የተወሰኑ መጽሐፍት ቤቶች አሉ ካላለቀ ዩኒቨርሳል ጥቁር አንበሳ ትምህርት ቤት ፊት ለፊት ያለው ጃፋር እዛ ይኖራል። እሱም ኦልሞስት የለም ማለት ትችላለህ። 2,000 ኮፒ ነው ያሳተምኳቸው። ኦልሞስት ተሽጠውም ተከፋፍለውም አልቀዋል። በድጋሚ ማሳተምም ሀሳብ ነበረኝ። ከርከሌሻ ለምን ዲማንዱ ሀይ ነበረ፣ ግን ያው አልሆነም። ያው እንግዲህ የሚቀጥለው መጽሐፌ ላይ ነው አሁን ትኩረት የማደርገው፣ የግጥም መድብል ላይ። እሱ እንግዲህ ከእግዚአብሔር ፈቃድ በዚህ በ1-2 ዓመት ውስጥ አሳካዋለሁ የሚል እምነት አለኝ። ያሉት ነገሮች ችግሮች እንዳለ ሆነው ግን ምናልባት ወደፊት ኦዲዮ አታስብም? በግጥሞችን በማንበብ እንዴት ኦዲዮ አሁን ነው ባይዘዌ ቲክቶክን በጥሩ ጎኑ ከሚጠቀሙበት ሰዎች አንዱ ነኝ። የግጥም ግጥም ጀባ ልበላችሁ የሚል እኔ በሕክምና የለም ሰራው በግጥም ነው እና ኦዲዮ ነው በድምጽ ነው የምሰራው እና ምናልባት ተመልካቾች ዶክተር ኤል DREL ካፒታል DREL ዶክተር ኤል ብለው ቢገቡ ያገኙኛል። በጣም ብዙ ግጥሞች አሉ በቃል ምናልባት እኛም እንትናችን ላይ እንጽፋለን። እንግዲህ ዶክተር ኤል ብለው ቲክቶክ ላይ ፔጅ ቢገቡ ግጥም ጀባ ልበላቸው የሚለው ነው። ፌስቡክ ላይም ወቅታዊ ግጥሞችን ጽፋለሁ። የሆነ የሚያጋጥመኝ ድንገተኛ ነገሮች ሲከሰቱ ወይም ኢሞሽናል ፖኤት ነኝ፣ የሆነ ነገር ሳገኝ የምጽፈውን ነገር ፌስቡክ ላይ አስቀምጣለሁ። አንዳንድ ምስሎች ሲማርኩኝ ምስሎችን አይቼ የምጽፈው ነገር አለ። አንዴ በጣም የሚማርከኝ ምስሎቹን አይተህ ነው የምትገጥመው? ምስሎቹን አይቼ ምስሎቹን ወደ ግጥም ቀይሬያቸው በጣም የሚገርሙ ግጥሞች አሉ። ፌስቡክ ላይም ኤልያስ ሳሙኤል ማቴዎስ በቀለ ብለው ቢገቡ በጣም ብዙ ግጥም ያገኛሉ። የኔ ፔጅ ኢትስ ፉል ኦፍ ፖኤትሪ። እኔ አይ ላቭ ቱ ራይት እና የምጽፈውን ነገር ደግሞ በነፃ ነው ለማከብ የምሰጠው እና ኤቭሪባዲ ካን ሃቭ ማይ ፖኤትሪ። ግጥሞችን ማግኘት ይችላል። ይህን ነው ማለት ፈልገው። በጣም ጥሩ እይታ ነው የሰጠህን። በእውነት ጊዜን ወስደህ እንደዚህ አይነት እይታዎችን በጣም ለጥበቡ እድገት መደረግ ያለባቸውን ነገሮች እንግዲህ ለተመልካቾችም ይህንን ስለሰጠህን እንግዲህ በመነጽር ፖድካስት ስም በእውነት ላመሰግን እወዳለሁ። ስለነበረን ቆይታ በጣም አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ ከዶክተር ኤልያስ ጋር ያደረግነው ቆይታ ይህን ይመስል ነበር። በጣም ብዙ ስለ ግጥም፣ ስለ ሕክምናና ግጥም ያላቸው መስተጋብሮች ምን እንደመሰሉ፣ እንደገና ደግሞ እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ተቋም ደግሞ ምን ማድረግ እንዳለብን ብዙ ውይይቶች፣ ጭውውቶችን አድርገናል። እናንተም እንግዲህ ሀሳብ አስተያየት ካላችሁ በኮሜንታችን በኩል እንዲሁም ሰብስክራይብ፣ ላይክ ደግሞ ለሌላም ሰው ይህን ሀሳብ ማጋራት ከፈለጋችሁ ደግሞ ሼር እያደረጋችሁልን የዋን ፕላኔት ሚዲያ ቤተሰብ እንድትሆኑ እንጠይቃለን። በሚቀጥለው ደግሞ በሌላ ፕሮግራም እስክንገናኝ ድረስ ቸርን ሰንብት። አመሰግናለሁ።